አስወርዳቸውና አሁን ባለው ጠቅላላ ርዕስ እንወያይ። ኤርሚ ማስወረድ ከጀመረ እኛ በሙሉ እንወርድና ቤት እንከፍታለን። መብታችሁ ነው። ተወያይ እያልኩ ነው። አሁንም በቃ ሰዎቹ በመጥቆራ ነው ሁሉንም አስወርዳቸውና የፈለግከውን መጽሐፍ ታመጣለን። ማንም አይወርድም። ብራዘር ኤርሚያስ አስወርዳቸውና ከኤርሚያስ ጋር ብቻ ምነው መዝሙር እንደዚህ ላበላብ ወንክ ብራዘር ላበላብ እኮ የሚቆመው እርዳታ የሚፈልግ ነው። እንወያይ እያልኩ ላበላብ ትላለህ። ኦርቶዶክሳውያኑም አይወርዱም፣ ወንጌላውያኑም አይወርዱም። እኔ እናንተ ከላይ ነን ያለኑ። ምንም እኔ እናንተ መካከል ሽብልቅ የገባ የለም። ከላይ ነው እንደው ችግር ለብቻችን እናወራለን። ኤርሚኛማ ሀሳብ እንዲሰጥ አድርገን ተሰጣለህ። ለብቻ ከፈለግ በውስጥ ደውልልኝ። ለብቻ ከፈለግ እኔ በውስጥ አልደውልልህም። ይቅርታና ያሬዶ ሁሉም አሉ። እዚህ ባለቤቱ አለ አለው። ዮባ ሰላም ነው? እንዴት ነው አለው? እግዚአብሔር ይመስገን። አይ ሁለቱም እንወያያለን ካሉ ያሬድ ያቀረበው ነገር ምንድን ነው? እዚህ ገስት ላይ ያሉ ይውረዱና ሁለታችን ብቻ ሆነን አንተ እየዳኘህን እንወያይ ነው። ምክንያቱም ውይይት መሀል ላይ መረበሽ ምንም አልፈልግም ካለ መብቱ ነው። አልወያይም አይደለም ያለው። እንደውም አጋዥም ከኔም ሳይድ ከሱም ሳይድ አያስፈልግም ነው ያለው። አሁን ጀሌ ያስፈልገኛል እያለ ያለ አካል አለ ማለት ነው። በቃ ከወረዱ እኔም አብሬ ወርዳለሁ። ለጨርስ ሚዩት አድርግ። እስካሁን ስታወራ ነበር። ማንና ነው አንተ በየማሉ የምትገባው? ሚዩት አድርግ። ሚዩት አድርግ። እሱ ቁጭ ብለህ ለሚስት ንገራት። ሚዩት አድርግ። ማዳን የእግዚአብሔር ነው፣ አለቀ። ለምሳሌ ክርስቲያን እንደ ክርስቲያን እገሌን ግደለው፣ እገሌን በሲኦል አሳርረው፣ እገሌን በሲኦል አቃጥለው እያለ አይጸልይም። ክርስቲያን ለሁሉ እንኳን ለሚወዱ አይደለም ለሚገለው። ክርስቲያኖችን የሚገሉ እኮ መቼም ሲኦል ነው የሚገቡ አይደለም። ግን ክርስቶስ ምን አለ? ለሚገሏችሁ ጸልዩ ብሏል። ለሚያሳዳችሁ ጸልዩ ብሏል። በቃ አለቀ። ከኔ የሚጠበቀው ለሚገለኝም መጸለይ ነው። የሚገለኝ እኮ ሲኦል እንደሚገባ ቃለው። ጌታ ግን ጸልይለት ብሏል አይደል? ክርስቲያኖችን የሚገል የክርስቶስ የሆኑትን የሚገል ሰው እኮ ሲኦል ይገባል። ምክንያቱም ጌታን እያገለገሉ ስለ ጌታ ብለው ምስክር የሆኑ እነሱን የሚገል ሲኦል እንደሚገባ እናውቃለን። ጌታ ግን ሲኦል ስለሚገቡ እና እንዲሁም የባሰ እርገሟቸው አላለም። ያለው ምንድን ነው? ለሚገሏችሁ ለሚያሳዷችሁ ጸልዩ ብሏል። ስለዚህ እንደ ክርስቲያን ለጠላቶቻችንም እንጸልያለን። ምን ብለን? ጌታ ሆይ ነፍሳቸውን አድን፣ ደግሞ በምድር ሳሉ ንስሐ ገብተው ካሉበት ክፉ ነገር ተመልሰው ከክፉ ሀሳባቸው ከጨለማታቸው ተመልሰው ንስሐ ገብተው ፍጻሜያቸው እንዲያምር አድርግ። ደግሞ ይህን ሳይሆን እንኳን ቢሞቱ አቃጥላቸው በሲኦል አንልም እኛ፣ ምክንያቱም የክርስቶስ ልብ አለን ይላል መጽሐፉ። ስለዚህ ምን ላለን? በሰማይም ቢሆን ቸርነት ትማራቸው፣ ቸርነት ይቅር ትበላቸው ብለን እንጸልያለን። ማዳንም ወደ ሲኦል ማውጣትም ማስገባትም የእግዚአብሔር ፋንታ ነው። ስለዚህ እኔም ብጠይቀኝ ብዬ ነው መልስልህ። አዎ እስከ ዳግም ምጽአት ድረስ ጌታ እስኪመጣ የፍርድ ቀን እስኪሆን ድረስ የመጨረሻዋ ቀን እስክትሆን ድረስ ወደ ሲኦል የሚያወርድ እግዚአብሔር ነው፣ ከሲኦል የሚያወጣ እግዚአብሔር ነው። ወደ ገነት ያስገባውን ወደ ሲኦል ግን አይከተውም። ምክንያቱም ኦልሬዲ ምህረቱ ይቅርታው ተገልጦበታልና ወደ ገነት ገብቷል። እግዚአብሔር ግን ምን ይገደዋል? ከሲኦል ማውጣት ከፈለገ ምንም አይገደውም። ይሄ ግን የሚሆነው እስከ ዳግም ምጽአት እስኪደርስ ድረስ ነው። ዳግም ምጽአት ከሆነ በኋላ ግን የፍርድ ቀን ነው። ማንም በማንም ወይ በምንም በቃ የፍርድ ቀን ነው የሚሆነው። እስከዛ ሲያድ ድረስ ግን እግዚአብሔር በምህረቱ መሐሪ ስለሆነ ቸር ስለሆነ ደግሞ በቁጣውን ደግሞ ፈራጅ ስለሆነ ማን ላይ ፍረድ? ለምሳሌ ማንን ምሳሌ ልስጥ? በቀኝ የተሰቀለው እስከ መስቀሉ ድረስ እኮ ወንበዴ ነው ስሙ አይደል? ሰው እኮ እርግጠኛ ነኝ ያንን ሰው ያ ሰው እኮ በቀኝ የተሰቀለው ያልሰራው ወንጀል የለም። እንደኔና እንዳንተ እንደ ዓለማዊ መስፈርት እኮ ኃጢአተኛ ነው፣ በደለኛ ነው፣ ለሲኦል የታጨች ነፍስ የነበረው ነው። ክርስቶስ ግን በምህረቱ አዳነው። ምን ስላለ? በቃ አቤቱ በመንግስት በመጣ ጊዜ አስበኝ ስላለ። ስለዚህ እስከ መጨረሻው ሰዓት ድረስ ሰዎች ከእግዚአብሔር ጋር ያላቸውን ኮኔክሽን አናቅም። እኔ እናንተ እንደነ ጴጥሮስ ጸጋው ቢኖረን የሰዎችን ሀሳብ ልቦና በተረዳን፣ ያ ጸጋ ግን የለንም። እግዚአብሔር አንተ በዚህ ሰዓት ለምሳሌ እኔ የማውቀው ለምሳሌ በውጭ የምስራው ኃጢአት ነው ልበል፣ ስትዘሙት፣ ስትደንስ፣ ስትጨፍር፣ ስትገልስ ሆኖ የማውቅ ልበል። እኔ በአይኔ ያየሁት እችን ነው።
አንተ ግን ተንበርክከህ እያለቀስክ በእንባ ንስሐ የምትጋበትን እኔ ህይወት አላውቅም። ስለዚህ በማየው ነገር ግን አይቼ ይሄ ሰውማ ለሲኦል በቃ ሲኦል ውስጥ ይግባ ብዬ አልጸልይም ክርስቲያን ስለሆንኩ። እግዚአብሔር ግን የኔንም ጸሎት ሰምቶ ያውጣክ፣ ቸርነቱን በስቶ ያውጣክ፣ የመጨረሻው ንስሐንም ጸሎት ተቀብሎ ያውጣ። እማውቀው ታሪክ የለም። ከኔ ግን የሚጠበቀው ምንድን ነው? እግዚአብሔር ወደ ሲኦል ይከታል፣ ከሲኦልም ያውጣል ብዬ አምናለሁ። ማዳን የሱ ነው፣ መግደልም የሱ ነው። የገደሉንም ማንሳት የሚችል እሱ ነው። ወደ ጨለማ ወደ ጥልቁ የሚወረውርም እሱ ነው፣ ከጥልቁ የሚያወጣም እሱ ነው። ማዳን ሁሉ የሱ ነው ብዬ አምናለሁ። ስለዚህ ከዛ የተነሳ እስከ ዳግም ምጽአት እስከ ይሄ የፍርድ ቀን እስኪሆን ድረስ እግዚአብሔር ምሕረቱን የሚያደርግለት ነፍሳት ይኖራል ብዬ አምናለሁ። እንዴት ይደረግለት በመስፈርት እርሱ እግዚአብሔር ነው የሚያውቀው። ሰው ሁሎች ቅዱሳንም ሆነኛ ግን ስለ ሁሉ ነፍሳት እንጸልያለን። የመጨረሻ ካራዘምኩብህ ይቅርታ። ለምሳሌ እኔ ዛሬ ብሞት አልኩኝ፣ እግዚአብሔር ነፍሴን ወደ ሲኦል ወሰዳት ልበለ። ወደ ሲኦል ወሰዳትና በሲኦል ያሉትን ነፍሳት አሳየኝ እግዚአብሔር። ምሳሌ ነው የምሰጥ። እሺ፣ በሲኦል ያሉትን ነፍሳት አሳየኝ። ከዛ ሳያቸው በል እግዚአብሔር እንዴ እሳቱን ከፍ ከፍ አድርጎ እንጂ እኔ በጣም ጥብስ አርጋቸው እርር አርጋቸው ነው የምለው ወይስ ማራቸው ነው የምለው? እኔም ብጠይቀኝ ማራቸው ነው የምለው። ምክንያቱም ስቃዩ ነፍሳት ሲሰቃዩ ማየት ማንም በተለይ ክርስቶስ ልብ ያሉ ሰው አይወድም። ስለዚህ ምን ይላል? ማራቸው፣ ከሲኦል አውጣቸው ብዬ ለምናለሁ። ከሲኦል ካወጣ ምሕረቱ ቸርነቱ፣ አይ ደግሞ ኖ ካለም አሁንም የሱ ፍርድ በቃ እግዚአብሔር ባወቀው። እኔ ከኔ የሚጠበቀው ግን ምንድን ነው? ይህም መጠየቅ ነው። ስለዚህ እንደዛ ነው የምንረዳው ማለት ነው ወንድሜ። የኔን ስለጠየቀኝ እሺ፣ የኔ ቤተነት ሙሉ ወንጌል አማኝ ነኝ። ሙሉ ወንጌል ቤተክርስቲያን አጥቢያ ነኝ። ማወቅ ፈለግ ተቋርጠሃል መሰለኝ። እግዚአብሔር ያድናል ይላል፣ ያወጣል። እዚህ ጋር የተቀመጠው ድምጽ ይቋረጣል። ኦኬ፣ ልንቀሳቀስ ሜይ ቢ ኔትወርክ ያለበት ይሆናል። አሁንስ? እሺ፣ ያሬዲ አሁን አሪፍ ነው፣ ይሰማል አሁን? እሺ። ስለዚህ የእግዚአብሔርን ሉዓላዊነት ነው እዚህ ጋር እየገለጸ ያለው ወይስ የእግዚአብሔርን አሰራር ነው እየገለጸ ያለው? እግዚአብሔር ሲኦል ካወረደ በኋላ ውሳኔውን የሚቀይር አምላክ ነው ወይ? እዚህ ጋር እየተናገረ ያለው ፓርት ሰው ወደ ሲኦል ከተፈረደበት በኋላ ሲኦል ከገባ በኋላ ይወጣል ነው እያወራ ያለው ወይስ ስለ መቃብር ነው እያወራ ያለው? ይሄ ፓርት እኔ በመቃብር ነው እየተረዳሁትም እንዳስረዳው ትምህርትን ንገረኝ ግልጽ እንዲሆንልኝ። ከዛ ልዩነታችንን እኔም አንተም እናስቀምጣለን። ያንተን ትምህርትና አቋም ንገረኝ፣ እዚህ ላይ ያለውን አረዳዳችሁን። መልካም። የእኔ ትምህርትና አቋም እዚህ ጋር ያለው እግዚአብሔር ሁሉን ቻይ ነው። ከሞት ያወጣል፣ ያድናል፣ ያደህያል፣ ሀብታምም ያደርጋል። ይሄ የእግዚአብሔርን ልዕልና የሚያሳይ ነው። በተመሳሳይ እዚህ ፓርት ላይ ግን ስፔሲፊካሊ የተጠቀሰው ሲኦል ስል የዘላለም ፍርድ ሳይሆን መቃብር ነው ፓርቱ የሚያወራው። የሞተ ሰው እንደሚነሳ መሞትም ማንሳትም መግደልም የእግዚአብሔር እንደሆነ ሰው በራሱ ምንም ማድረግ እንደማይችል በተለይ ደግሞ ፍርድን የሚናገር አለመሆኑን ነው እዚህ ጋር የምረዳው። የዘላለም ፍርድ ከሆነ እግዚአብሔር ቅን ፈራጅ ነው። አንዴ ነው የሚፈርደው። የሚጸጸት አምላክ አይደለም። ተጸጽቶ ሲኦል ያስገባውን ነፍስ ከሲኦል ተጸጽቶ አያወጣውም። ግን ሉዓላዊነቱን ደግሞ ስታይ አይችልም ወይ? የማይችለው ነገር የለም። የፕሪንሲፕል አምላክ ስለሆነ ይሄ ፕሪንሲፓሊ የተቀመጠ ፓርት አይደለም። የተቀመጠው የእግዚአብሔር ሉዓላዊነት እየተናገረ ነው እንጂ ይሄንን ይዘን ሰው ከሲኦል ይወጣል የሚል ዶክትሪን የምንሰራበት ጥቅስ አይደለም የሚል መረዳት ነው ያለኝ። ያሬዲ ችግር የለውም። እሺ ወንድም አለም ታንክ ዩ። ሞት የኔን ደግሞ ላስቀምጥልን። ሞት ስለሚለው ኮንሰፕት ሞት የስጋና የነፍስ መለየት ነው። መቼም እኛ ሙስሊም አይደለንም። ሙስሊሞች ምን ያምናሉ መሰለ? ነፍስም ስጋም በመቃብር እዚሁ አፈር ውስጥ ማለት ነው ቀብረው ዞር ያልከው ሰው እዛው ይቀጣል ብሎ ያምናሉ። እንደዚህ አይነት የእስልምና አስተምሮ የለንም። ስጋ ወደ አፈር፣ ነፍስ ደግሞ እንግዲህ በምድር ሳለች እንደነበራቱ ህይወት እንደምኑም በለው በምንም ብቻም በለው ወደ ሰው ወደ ገነት ሄዳለች።
ወደ ሲኦልም ለመሄድ ወደ ገነትም ለመሄድ ሰዳጇም አዳኟም እግዚአብሔር ነው። ምክንያቱም ያለ እግዚአብሔር ፍቃድ የምትድንም ያለ እግዚአብሔር ፍቃድ የምትጠፋ ነፍስ የለችም። ምክንያቱም ፍርዱ ስለሆነ ፍርዱ ቅን ስለሆነ የእግዚአብሔር ፈቃዱ ሲባል ፍርዱ ነው። ስለዚህ እግዚአብሔር ከሲኦል ያወጣ ሲባል ነፍስ ለማለት ነው። አየኸው፣ ነፍስና ስጋ ይለያያሉ። ሞት ልክ የሰው ልጅ ሲሞት ዝም ብሎ ነፍሱ አየር ላይ የምትንጠለጠል አይደለችም። ሎኬሽን አላት፣ አድሬስ አላት፣ አድራሻ አላት የምትሄድበት። ያቺ ነፍስ ግን ወዴት ትሂድ? እግዚአብሔር ሁሉን አዋቂ ሁሉ መማሪ ስለሆነ እናንተ እንዳወቅ ነው። ለምሳሌ ያ ሰው በዱርዬነቱ በኃጢአተኝነቱ በከፋተው ካወቅ ነው ምንድነው ምንኛ ይሄ ኃጢአተኛ ነው በቃ ሲኦል ነው በቃ የሚወረወረው እንላለን። አፋችንን ሸፍነን ሰው እንዳይሰማን። ግን እኔ እናንተ በሰውኛ መስፈርት ነው እንዳልኩ። ደግሞ የሰውኛውን መስፈርት ገደብ አለው። ለምን? አይን ብቻ የሚያውን ስለሆነ። ያ ሰው ግን በመጨረሻው ሰዓት ግን ከክርስቶስ ጋር ያለውን ነገር ከእግዚአብሔር ጋር ያለውን ነገር የንሳውን ህይወት አናውቅም። ነፍስ ከስጋ ስትለይ እንደና እንዳንተ መስፈርት ምን ላለን? በምድር ያለውን አይተን ይሄማ ሲኦል ነው ትላለን። ምክንያቱም ነፍሱ ከስጋው ተለይታለች፣ ታውቀዋለህ። ደሞመንት ያ ሰው ሲሞት ስጋው በመቃብር ነፍሱ ወደ ሲኦል ትሄዳለች ብለህ ታምናለህ። ደግሞ ሲያገለግል በንጽህና በቅድስና በቃ በክርስትና ህይወት የበረታውን ደግሞ ስታየው ይሄማ ነፍሱ ወደ ገነት ናት ትላለህ። ግን አሁንም ያቺ ነፍስ ወደ ገነት ትግባ ወደ ሲኦል ትግባ እኛ አይደለን ፋይናል ኮሉን የምናደርገው። አልቲሜት ፓወሩ የእግዚአብሔር ነው። ስለዚህ በመቃብር የምትለኝ ነገር አየኸው። ስለ መቃብር ሲባል መጽሐፍ ቅዱስ መቃብር ምንድነው ሞት ምንድነው የሚለው ፍታት አለበት ማለት ነው። ሞት የስጋና ነፍስ መለየት ነው። ነፍስም ወደ አድራሻዋ ትሄዳለች፣ ስጋም ወደ አድራሻው ይቀራል። ስለዚህ እግዚአብሔር ያድናል ሲባል ማለት ነው ያችን ነፍስ መቼም ከመቃብር ያድናል እየተባለ አይደለም። መቃብር እኮ ስጋው በሶ የሚቀርበት ነው። ነፍስ ግን ምን ትሆናለች? ካለችባት በሲኦልም ትሁን በገነትም ትሁን እግዚአብሔር ይምራታል። ለምሳሌ አሁን እዚህ የኤልሳ አጽም የፈወሰው ሰው ትዝ ይልሃል? የኤልሳ አጽም ኤልሳ ከሞተ ሰውነቱ ከፈረሰ በኋላ ሊቀብሩት ሲወስዱ ኤልሳን አደጋ ጣዮች መጡ ይላል መጽሐፍ ቅዱሱ። ከዛ ያንን ደንግጠው ለራሳቸው ፈርተው የኤልሳን መቃብ ምንድን ነው ሬሳውን ጣሉት መሬት ላይ እና የኤልሳንም አጥንት ሲነካ አጠገብ የነበረው ሌላ የሞተ ሰው ተነሳ ይላል። አየው፣ ሲነሳ ግን ምን ሆኖ ነው ያ ሰው? ነፍሱ ከስጋው እኮ ተጋጥማ ነው። አየህ፣ ነፍሱ በሲኦልም ትሁን በምንም ትሁን እግዚአብሔር ካለችበት አምጥቶ ነው የገጠማት። ስለዚህ እግዚአብሔር ያውጣል። ምን ነው ለዛ ነው። ይሄ ግን የሚሆነው እስከ ፍርድ ቀን ነው። ይሄ ታዲያ እግዚአብሔር ሀሳብ መለወጥ ነው እያልን አይደለም። አየህ፣ እግዚአብሔር ሀሳቡን ለወጠ ለማለት አንተ የእግዚአብሔርን የመጨረሻውን ፍርድ ማወቅ አለብህ። ይሄን ደግሞ ማወቅ አትችልም፣ ከኛ የተሰወረች ናት። ይህችን ፍርድ እሱ ነው የሚያውቃት። ማን ወደ ሲኦል ማን ወደ ገነት ሄድ እሱ ነው የሚያውቃት። አየህ፣ እኛ በምድር የሚጠበቅብንን ነገር እናደርጋለን። ከኛ የሚጠበቀውን ነገር እንደ ቃሉ እንደ ሕጉ እንሄዳለን። ግን መጽሐፍ ቅዱስ መሰለ ዘማዊዎች፣ ቀራጮች፣ ሌቦች የምትሏቸው ዘማዊ የምትሏቸው ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል ተብሏል። እንዴት ነው የሚቀድሙን? ዊዶን ነው ግን ይቀድሙናል ተብሏል። አየው፣ ወደ እግዚአብሔር መንግስት በመግባት የናካት ሴተኛ ዳሪ ብለህ የምታሾፍባት የተቻሃት ዘማዊ ጠጭ ሰካራም ብለህ የናከው ጣት የቀሰርክበት ሰው ሊቀድም ይችላል። ዊዶን ነው። ልክ ፈያታይዜ በቀኝ የተሰቀለው እነ አብርሃምን እነ ሙሴ እንደቀደመ ማለት ነው። ይለካ ቢባል እኮ ያኮ ወንበዴ ነው። ይለካ ቢባል እኮ ያኮ ያልሰራው ኃጢአት በደል ወንጀል የለም፣ ግን ቀደም የክርስቶስን ደም ይዞ አየኸው። ስለዚህ የመጨረሻውን ኮል የሚያደርገው እግዚአብሔር ስለሆነ ክርስቶስ ስለሆነ ከዛ አንጻር እስከ መጨረሻው የጀጅመንት የፍርድ ቀን እስኪመጣ ድረስ ምክንያቱም ከፍርድ ቀን በኋላ ምን የለም። በቃ ያለው ምንድነው? ወይ ወደ ዘላለም ሞት ወይ ወደ ዘላለም እሳት ነው የምትሄደው። ከዛ አንጻር እግዚአብሔር ያድናል፣ እግዚአብሔር ከሲኦልም ይከልታል፣ ወደ ሲኦልም ያወጣል ብለን እናምናለን። ምክንያቱም ዛሬም ድረስ እንማልዳለን እኮ ስለሚገሉን እንማልዳለን። አሁን በቤተክርስቲያናችን ቅዳሴያችን ላይ የሚገርም እግዚአብሔር ሆይ ስለሚገሉን ስለሚያጠፉን ስለነዚህ ሁሉ ምህረትን አርግ ይቅርታን አርግ ብለን እንማልዳለን። ከኛ የሚጠበቀው ይሄ ነው። እግዚአብሔር ያንን ጸሎት የእኛን ጸሎት ተቀብሎ ማዳን የእሱ ድርሻ ነው፣ አለማዳንም የእሱ ድርሻ ነው። ቢያድናቸው እሺ፣ አንድ የሚወጣ አርጉልኝ ፕሊዝ።
ቢያድናቸው ምህረቱ ነው፣ ባያድናቸውም ፍርዱ ነው። ሐሳቡን ስለለዋወጠ አይደለም እግዚአብሔር፣ የእነሱን ህይወት ስለሚያውቅ ነው እግዚአብሔር። በቃ አለቀ። ልክ በቀኝ የተሰቀለውን ህይወት እኔ እናንተ የምናውቀው ወንበዴ እንደነበር ነው። በመጨረሻው ሰዓት ንስሐ እንደገባ ተጻፈልን እንጂ እኔ እናንተ አልነበርንም። አየው። ስለዚህ ከሁሉ ቀድሞ የገባው የመጨረሻው ሰዓት ተጠቅሞ ነው። ስለዚህ በመጨረሻ ሰዓት የተጠቅሞ ሰዎች በምድር ሳሉ ንስሐ ገብቶ የረፉ ምን ይኖረፉ አናቅም። ደግሞ ንስሐ ሳይገቡም ሊያርፉም ይችላሉ። አላቅም ማናቸውን ስለማናቅ። ኦኬ። ግን ክርስቲያኖች እንደ ክርስቲያን ስለ ሁሉ ይማልዳሉ፣ ስለሞቱት ክርስቲያን ለሆኑት። ምክንያቱም ክርስቶስም ብሏል የክርስቲያን የሆኑትን የሚወዷችሁን ብቻ ብትወዱ እናንተ የክርስቶስ አይደላችሁም። የኔ መሆናችሁ የሚታወቀው ጠላታችሁን ስትወዱ፣ የሚያሳዷችሁን ስትወዱ፣ የሚረግሟችሁ ስትመርቁ ነው ተብሏል። ስለሚያሳዶች ስትጸልዩ ነው ተብሏል። ከኛ የሚጠበቀው ማራቸው፣ ወይ መድኃኒዓለም ድምጻችሁ ሲጠፋ ነው የታወቀኝ። ይቅር በሉኝ መዝሙር አይዞን ለጥሩ ነገር ፈተና አለ እኮ። ምንድነው ጠቆረ? እኔ ጋ ከኤርሚያስ ውጭ ማንም አይታየኝም አለው። ወተህ ግባ። እንደዚህ ሰው እንትን ብሎብኝ ነው መለስ ኤርሚ ሲጠፋ ምን ውስጥ ገባሁ ብዬ ነው። ይቅርታ። እሺ መጣሁ። መዝሙር ያሬዲን ሲመለስ ኤርሚ ትታያለህ። የእንትኑ ላይ ውይይቱ ላይ ፌር ነበር። ቱ ቢ ኦነስት እኔ ፌር አይደለም ማለት አልፈልግም። ሀብታብ ሼር አድርጉ። ጊፍተሮች የቲክቶኩን ምልክት መምህራን ወንጌል ሲያስተምሩም ዝም አትበሉ እሺ። ሁላችሁም ታብ ሼር ኮፒ ሊንክ ማድረግ ይልመድባችሁ። በዚሁ አጋጣሚ በጣም ትልቅ ስራ እየተሰራ ነው። የምድር ትልቁ ሀብት ሰው ነው። እኛ ሰው ማትረፍ ነው፣ ሰው ማዳን ነው። ለአንድ ሰው ቫልዩ ስንሰጥ ነው እግዚአብሔር 99ን ትቶ አይደል የምንለው። እና ታብ ሼር ኮፒ ሊንክ አድርጉ። ሁላችሁም እዚህ ያላችሁም ታችም ያላችሁ መምህር መዝሙረ ያሬድ ይግቡ። እግዚአብሔር ያክብርልን። እሳቸው እስኪመለሱ እንትኑ ላይ ሀሳብ አልሰጡም። ኤርሚዬ ውይይቱ ላይ ነበርኩኝ። ሙሉውን ፌር ነበርክ ማለት ነው የምፈልገው እኔ። ምክንያቱም በሁለቱም ሳይድ ክፍተት ነበረ። ክፍተቱን ለመሙላት የራስን ጥረት አድርገሃል። ባለ አቅም ነው መዳኘት ያለብህ እንጂ ሁሉም ሰው በሚፈልገው እሱን ስለዘጋ ነው አንተ ነው የዘጋው። እኛ ሀሳብ ሳንሰጥ ሁለቴ ተመልሰን ያወራው ያነሳው ርዕስ ላይ እሱን ሄደህ ቤትህ ግባ እናንተን በለው። ያነሳው ርዕስ ላይ አውራ። ከአንተ ጋር እያወራው አይደለም መሰለኝ። ሰሙሽ ያነሳው ርዕስ ላይ አውራ። እኔን ነው የሚመለከት ነገር እያወራህ ያለው። ፌር ነው ኤርሚ ነው መሰለኝ ያወራው ያለሁት አይደል? ሮጦ ስለወጣ ነው ወይ ፌር ነው የምትለው? ኤርሚ ነው ስለባለገ ስለተሳደበ ምናምን። አንተ እኮ አሁን እኔንም ልትሰድብ እየሞከርክ እኮ ነው። አንተ እኮ አባቱ እኔ ጴንጤ አይደለሁም። እኔ የምሳደበው ይቅርታ አድርግልኝ። እሺ አድርጌልሃለሁ። እኔ ጴንጤ አይደለሁም። አንዳሉን ከማጋሉ ብትሆን አትሳደብም እኮ። ስለዚህ እኛ ለተሳደብ አይደለም። እባክህ ቤተ እያስገባ እንደነዚህ አይነት ሰዎችን ሰውን አታሰደብ። አሁንም ማን የተሳደበው? ኤርሚ ነው ያወራሁት። አንተን ያወራ ሰው የለም እኮ። ሚውት አድርጉ። ኤርሚ ፌር ነበረ ነው ያልኩት። ሚውት አድርጉ። ትምህርት ላይ የነበራችሁ ትምህርቱን ጨርሱልን። ይሄ ጥያቄን ጨርሱና ከዛ በኋላ እናወራለን። ሀሳባችሁ ስለተቋረጠ መምህር ይቀጥሉና እኔ ማጠቃለላለሁ። ጥያቄ ችግር የለውም። አይ ቲንክ መምህር አይደለሁም። ፕሊዝ ወንድሜ ካልከኝ በቂ ነው። እህቴ እንዳትለኝ እንጂ ወንድሜ ካልከኝ በቂ ነው። እሱ አይ ስለታዘዝኩ ነው መምህር በላቸው ስለተባለ ችግር የለውም። እኔ መምህር አይደለሁም፣ ተማሪ ነኝ እንዳንተ እንደ ሌሎቹ እንደ ወንድሞቼ እና ወንድሜ ካልከኝ ከበቂ በላይ ነው። ችግር የለውም። ሰው በቃ በአጭሩ እንዳልኩ ነው። አሁን ለምሳሌ እንደ ዓለማዊ መስፈርት ቢሆን በቀኝ የተሰቀለው በምንም መስፈርት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ መቅደም አልነበረበት። አየው ከነቢያቱ ሁሉ በክርስቶስ አምነው ካንቀላፉት ተስፋ አድርጎ ካንቀላፉት ሁሉ መቅደም አልነበረበትም። ግን ደግሞ የመጨረሻውን ሞመንት ተጠቀመና ንስሐ ገባ፣ ተጠቀመ። ንስሐ መግባቱን ግን
እንዳልኩ ነው፣ ስለጻፈልን ነው እንጂ አናውቅም። ስለዚህ እስከ መጨረሻዋ ድረስ እድል አለች ብለን እናምናለን። የሰዎችን ህይወት የሚያውቅ እግዚአብሔር ነው። ሰዎች እኔ እናንተ በምናየው ነገር በምናየው ውንብድና ወይ ዝሙትን በለው ምንም በለው አይናችን በሚያው ነገር እሱን አይተን ከዛ ሞቱ ሲባል እንሰማ እንችላለን። ወዲያው ጭንቅላታችን ይመጣል፣ አሃ ሲኦል ነው የሚገቡት ብለን እናስቀምጥ ይሆናል። ምክንያቱም መጽሐፍ ቅዱስ አዋቂ ነን፣ ጠቅስ አዋቂ ነን ምናምን ብለን ስለምናስብ። ግን ከመጽሐፍ ቅዱሱ ደግሞ በላይ የቃሉ ባለቤት የሰማይ ምድር ፈጣሪ እግዚአብሔር ደግሞ ልብን ኩራትን የሚመረምር አምላክ ነው። እነዛ ሰዎች ሊሞቱ ባለችበት ነፍሳቸው ከስጋቸው ልትለይ ባለችበት ቅስፈት በምን ህይወት ውስጥ እንደነበሩ የምናውቀው ነገር የለም። ምን እናምናለን ግን እግዚአብሔር ሁሉን አዋቂ ነው፣ ፍርዱ እውነት ነው፣ ቅን ነው ብለን እናምናለን። በዚህ ፍርድ ውስጥ ማንም ጣልቃ አይገባም። ክርስቲያኖች ግን ሰዎች ወደ ሲኦል እንዲገቡ አይጸልዩም። ባጭሩ ሰዎች ወደ ሲኦል እንዲገቡ እሳቱ ከፍ እያለ እንዲያቃጥላቸው አይጸልዩም። ክርስቲያኖች ግን ስለ ሁሉ እንዲጸልዩ ታዘዋል። ስለ ሁሉ ምን ምህረት፣ እግዚአብሔር ምህረትን እንዲያደርግ፣ እግዚአብሔር ይቅርታን እንዲያደርግ፣ ስለ ሁሉ እንዲጸልዩ ታዘዋል። ስለዚህ ስለ ሁሉ እንጸልያለን። እግዚአብሔር በወደደው በፈቀደው እሱ ባወቀ በእርሱ ትክክለኛ ፍርድ የሚያደርገውን ነገር ያደርጋል። ስለዚህ እኛ እናምናለን እግዚአብሔር ወደ ሲኦልም ይከታል፣ ከሲኦልም ያወጣል። ከሲኦል ሲያወጣ ሀሳቡን ቀይሮም አይደለም። ወደ ሲኦል ሲከትም መጀመሪያ የሚያደርገውን ነገር ሳያቀርቶ አይደለም። ምን እያልን ነው? እግዚአብሔር እዛ ድረስም ስልጣን አለው። እግዚአብሔር እዛ ድረስም ልፈውስ ያለውን ይፈውሳል፣ ልማር ያለውን ይማራል፣ ልፍረድበት ያለውን ይፈርድበታል። መጨረሻ ላይ እርሱ ስለሆነ የሁሉ ባለቤት ሁሉን የሚጠቀልል ኢየሱስ ክርስቶስ ስለሆነ ብለን ስለምናምን ነው ማለት ነው። ወንድም አለም እሺ፣ ቴንኪው በጣም ያ አብዛኛው ሀሳብ መልካም ነው። እውነቱን ለመግለጽ ከሰው አንግል ያየ ነው ቶታሊ ትክክል ነው። ምክንያቱም የሰውን መጨረሻ የሚያውቅ ሰው የለም፣ አልተሰጠውም። የሰው አይምሮ ይሄ ማወቅም አይችልም። እግዚአብሔር ግን አሰራር አለው። ያ ማለት ምንድን ነው? በልጁ ያላመነ አሁን ተፈርዶበታል ሲል አሁን ኦልሬዲ ከድነት ውጭ ነው ያለው ማለት ነው። ግን ንስሐ ሲገባ ይመለሳል ወይ? ምንም ጥያቄ የለውም። የእግዚአብሔር አሰራር ስለሆነ ይሄም ሁሌም ምህረቱ ሰፊ ነው፣ ረዥም ነው እንዳልከው። ይሄ ምህረቱ ግን እኛ በህይወት እስካለን ድረስ እስትንፋሳችን በውስጣችን እስካለች ድረስና ንስሐ መግባት እስከምንችልበት ሰዓት ድረስ ነው የእግዚአብሔር አሰራር። የእግዚአብሔርን አሰራር ባለማመን በክፋት በሞተ ሰው ላይ በሰውኛ ልንፈርድ እንችላለን። ግን እኛ በእኛ አይን ደግሞ ጻድቅ የሚመስለው ስራሱ ከኛ እኩል ጻድቅ ነው ብለን የምንቆጥረው ስራሱ ጽድቁ እስከ መጨረሻው ያልፈጸመ በሚል ብትይዘው ሜቢ የካደ ይሄን ምህረቱን የተፈታተነ የእግዚአብሔርን ምህረት ያልተጠቀመ ምህረት አለልኝ ብሎ እንደፈለገ የሚሆን ከእግዚአብሔር የተለየ ሰው ነው። ኦልሬዲ ያልዳነ በሚል እንይዘዋለን። የዳነና ያልዳነ ሰው መለየ እግዚአብሔር ገና ከህይወታችን እያለን ነው የምናውቀው። በልባችን ያመነውን እሱ ያውቃል፣ ያላመነውንም ያውቃል። ስለዚህ ሰው በህይወት እያለ ነፍሱ ሳይወጣ ጭምር ነው ሲኦል ውስጥ ያለው። ምክንያቱ ሲኦል ማለት ባርቢኪው መጥበሻ ቦታ አይደለም። ከእግዚአብሔር ህልውና መለየት ከዛም ያልፋል። ሰቆቃው ከዛ ያልፋል እንጂ እኛም እንደምንገምተው የሚንቦገቦግ እሳት አይደለም፣ ትል አይደለም። ትል ሁሉ ዘላለም ይባላ ትል አይደለም። ይሄንን አሁን ሎኬሽን አስቀምጠን ከሆነ ሎኬሽን ውስጥ ሰው ይወጣል የሚል ነበር ቅድም የነበረው ሙግት የቀረበው። አንተ አልነበርክም፣ በደንብ አስተካክለዋል። ሰው እስከ መጨረሻው ንስሐ በገባበት ሰዓት ይድናል። ይሄ የእግዚአብሔር አሰራር ነው፣ ምንም ጥያቄ የለውም። በእኔ አይን ግን ያ ሰው ይዳን አይድን አላቅም። ከሰው አንግል ዲስክራይብ ያደረግከውን እቀበላለሁ። ከእግዚአብሔር አንግል ግን ካየነው እግዚአብሔር ቅን ፈራጅ ነው፣ የፕሪንሲፕል አምላክ ነው። በልጁ ያናመነን አሁን ፈርዶበታል፣ ያመነ ደግሞ አሁን ድኗል። ነፍሱ ከስጋው ብትለይ ነፍሱ ወደ ስጋው በመመለስ ምንም ችግር የለውም። አልዓዛርን አይተነዋል። ቅድም ያነሳውን የኤልሳ አጥንት አጽም ነክቶ የዳነ አይተናል። ነፍሱ ወደ ስጋ ይመለሳል አይተናል። የተመለሰም አሁንስ መመለስ ይቻላል፣ እግዚአብሔር ይችላል። የፈረደውን ፍርድ ግን ከሲኦል ኦልሬዲ የመጨረሻው ፍርድ ከሆነ በኋላ ከሲኦል ያወጣል የሚል የእግዚአብሔር አሰራር ተመስርተን የምንሰራው ቴዎሎጂ እንደሌለንም ተረድቻለሁ። እግዚአብሔር ይባርክ የሰጠኝ ማብራሪያ።
አመሰግናለሁ። መዝሙር ያሬድ። እሺ አይ ቲንክ ማጠቃለያ ስለሰጠ ማጠቃለያ ልስጥ። እኔ ከአንተ ሀሳብ ጋር አልተስማማውም። ቱ ቢ ኦነስት አንተን ሀሳብ ባከብርም እንደተስማማን አድርገ ማቅረብህን ግን እሱን አልደግፈውም፣ አልተስማማንም። እኔ ያልኩት ምንድን ነው? በደንብ አስተውለህ ስማኝ። እኔ ያልኩት ምንድን ነው? ወደ ሲኦልም ወደ ገነትም ከሲኦልም አውጥቶ ወደ ገነትም ማስገባት የእግዚአብሔር አዋቂነቱ ነው፣ የእግዚአብሔር ፍርዱ ነው። ይሄ ለእግዚአብሔር የምንሰጠው ነው። አለቀ። እዚህ ውስጥ ማንም ሰው አይገባም። የእግዚአብሔርን ነገር እንኳን ብንመራመር ብናቅ ብናጠና ፍርዱ ላይ ግን እጃችን አይገባም። ምክንያቱም ፍርዱ የእርሱ ስለሆነ። ኦኬ ይሄ የኔ አቋም ነው። ከኔ ጋር ተስማምተሃል ብዬ ክሌም አላደርግም፣ አንተ ስለምታቅሱን። ከዛ ቀጥሎ ደግሞ ስለምን አወራውክ መሰለ? የፍርድ ቀን አለች፣ ወይም ዳግም ምጽአት ጌታ የመጣባት ቀን አለች። የዛን ጊዜ የዓለም ሁሉ ፍጻሜ ይሆናል። የዓለም ሁሉ ፍጻሜ ይሆናል። ወይ ወደ ዘላለም ሞት ወደ ዘላለም እሳት ይኬዳል፣ ወይ ወደ ዘላለም ሞት ወደ ዘላለም ሕይወት ይኬዳል። ከዛች ከፍርድ ቀን በኋላ እግዚአብሔር በቃ ያቺ የመጨረሻው ፍርዱ ናት፣ አለቀ። እስከዛ ሰዓት ድረስ ግን አሁን ላይ ለምሳሌ አንድ ሰው ሲሞት ወይ ወደ ሲኦል ወይ ወደ ገነት ነፍሱ ትሄዳለች። ስጋው በመቃብር ወደ አፈር ይመለሳል። ነፍሱ ግን እንግዲህ እግዚአብሔር ባወቀ ወይ ወደ ሲኦል ወደ ገነት ትሄድ ትችላለች። በቃ ይሄን እንደ እውቀት እናውቃለን። በክርስቶስ ያላመኑ ነፍሳት አሉ፣ በክርስቶስ ያመኑ ደግሞ ነፍሳት አሉ። በክርስቶስ ያመኑ ነፍሳት እኛ ምን እናምናለን መሰለ ወንድሜ? ሰዎች መዳናቸውን ካላጸኑ ፍሬ ካላፈሩ መዳናቸውን ሊያጡ ይችላሉ ብለን እናምናለን። ዋን ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለንም። እኛ ኦርቶዶክሳውያን አንድ ድናል መዳን አታጣውም የሚባል ትምህርት የለንም። ክርስቲያን ሆነው በክርስቶስ አምነው ግን በክደትም በለው ፍሬ ባለማፍራትም በለው በትዕቢተኝነት በለው። አሁን እንደምታየው በቃ ትዕቢተኛ አገልጋዮች አሉ፣ ትምክተኛ አገልጋዮች አሉ፣ ሌባ አገልጋዮች አሉ፣ ዘራፊ አገልጋዮች አሉ። በወንጌል ስም የሚዘርፉ፣ በወንጌል ስም የሚያጨረብሩ፣ በወንጌል ስም ሴቶችን የሚደፍሩ፣ ብቻ በወንጌል ስም ሌቦች አሉ። የዳኑ ናቸው እኮ ግን ወደ ድነት ከመጡ በኋላ ግን መዳናቸውን የማይፈጽሙ ችላ ያሉ የተዋሉ እነዚህ ደግሞ ነፍሳት አሉ ማለት ነው። በክርስቶስ ያላመኑ በፍርድ ውስጥ ናቸው። እሱን እስማማለሁ። በክርስቶስ ያላመኑ አሁን ፍርድ ውስጥ ናቸው። አሁን ፍርድ ውስጥ ናቸው ማለት ነው። ኦልሬዲ ነፃ ክርስቶስን አውቀው ወንጌሉን አውቀው ወዳም ቢመጡ እድል አላቸው ማለት ነው። በፍርድ ውስጥ ናቸው ማለት ተፈርዶባቸው ማለት አይደለም። በቃ አለቀ። ንስሐ ቢገቡም ሰሜ የላቸውም፣ ቢጸጸቱ ሰሜ የላቸው ማለት አይደለም። በፍርድ ውስጥ ናቸው ማለት ነው። እድል አላቸው። እድላቸውን ካልጠቀሙ ግን በቃ ወደ ፍርድ ሄዳሉ ማለት ነው እንጂ በቃ የመጨረሻ ፍርድ ውስጥ ናቸው ያሉት። ስለዚህ ንስሐም ለመግባት እድል የላቸውም፣ አልተመረጡም ለመዳን የሚባል ነገር የለንም። በፍርድ ውስጥ ናቸው ሲባል ኦልሬዲ በቃ ሲኦል ገብተው ቁጭ ብለው ነፍሳቸው ኦልሬዲ ተወሰኖባት ማለት ሳይሆን እድል አላቸው ነው። ቢመለሱ እድል አላቸው። ካልተመለሱ ግን ወደ ሲኦል። ይሄ የተጻፈልን የምናውቀው የምናምነው ቃል ነው። በክርስቶስ ያላመነ ሰው ከሲኦል ይወጣል ብለን አናምንም። እኛ በክርስቶስ ሳያምን ነገረ ክርስቶስን ሳይረዳ ክርስቶስ አምላኬ ቤዛዬ ሳይል እንደ ኦርቶዶክስ ያስተምረው ደግሞ በጥምቀት በቅዱስ ቁርባኑ በእነዚህ በሚስጥራቱ በጸጋው በተሰጠን ጸጋ እነዚህን ገንዘብ ያደረገ ሰው አይድንም ብለን እናምናለን። ይሄ እኛ እንዳነበረው እንደተረዳ ነው እንደተጻፈልን የእኛ አረዳድ ነው። ይሄን አረዳድ ይዘን ግን ይሄ ሰው ግን ሊሞት ሲል ነፍስና ስጋ ልትለይ ስትለው ግን አጠገቡ የለንም። ምክንያቱም እኔ እናንተ በቃ አንድ ቦታ ተገድበን ያለንን ሙስሊምን በለው ምንም በለው ያ ሰው በመጨረሻው ሰዓት ላይ በምን አይነት ህይወት እንደሚኖር አናቅም። በመጨረሻው ሰዓት ላይ ንስሐ ይግባ ይጸጸት የምናውቀው ነገር የለም። የምናውቀው ግን ክርስቶስን በመካድ ህይወት እናውቀው ይሆናል። መጨረሻ ላይ ግን ያለውን ህይወት አናቅም። ምክንያቱም ይህ አዋቂነት ከኛ ዘንድ የለም መንፈስ ቅዱስ ካረዳም በስተቀር። ስለዚህ እንደ ክርስቲያን ምን እናምናለን እኛ መሰለ? እንጸልያለን። ስለዚህም ነፍስ ምን ብለን እግዚአብሔር ማረው ብለን እንጸልያለን። በምድር ሳለ ልቦና ስጠውና አንተን ይወቅ ክርስቶስ አንተን ከመስደብ አንተን ከማሳደድ እንዲመለስ ንስሐ እንዲገባ እድል ስጠው፣ ታረቀው፣ ወደ በረቱ እንዲገባ እድል ስጠው ብለን ቤተክርስቲያን ትጸልያለች። ኦርቶዶክስ ቤተክርስቲያን ይሄ ሁሌም ጸሎቷ ነው። በቅዳሴዋ በኪዳኗ በሁሉ እንጸልያለች። ለፍጥረት ሁሉ ትጸልያለች። ምን ምህረትን እንዲሁ ይህ ሰው እንኳን የሚሞቱ እንኳን ቢኖሩ በጦርነት ውስጥ አሁን በጦርነት ውስጥ እያሉ ሰዎች ይሞታሉ ታውቃለህ። በእምነት ውስጥ ሆነው የሞቱ ጌታን አውቀው ይሙቱ
ወደ ቤተክርስቲያን ተጨምሮ የምናውቀው ታሪክ የለም። በቦምብ በድሮን ግን ብዙ ሰዎች ይሞቱብናል በዓለም ላይ ማለት ነው። ቤተክርስቲያን ግን ስለዚህ ጸልያለች። ምን ብላ? ነፍሳቸውን ተቀበል ብላ፣ ራራላቸው፣ ይቅር በላቸው፣ ማራቸው ብላ። እንደ ቤተክርስቲያን እንደ ክርስቲያን ይህን ጸሎት እናደርሳለን። ኦኬ፣ በምድርም ላሉት እናደርሳለን፣ ደግሞ ላንቀላፉትም እናደርሳለን፣ ለምናቃቸውም ለማናቃቸውም። የክርስቶስ ልብ ስላለ ክርስቶስ ፍቅር ስላስተማረ ጠላቶቻችሁን ውደዱ ስላለ የክርስቲያኖች ጠላት የተባሉት መቼም የክርስቲያን ጠላት ሆኖ የሚድን የለም አይደለ? እንደ መጽሐፉ አስተምሮ ጌታ ግን ጸልዩላቸው ስላለ እነዛ ሰዎች በህይወትም ይኑሩ ከህይወትም ተለይተው ይኑሩ ሞተው በአጸደ ነፍስ ይኑሩ ግን ጸልዩላቸው ተብሏል። ለሞቱት ብቻ የሆነ በህይወት ላሉት ብቻ ተገድቦ የሚቆም ጸሎት የለንም። እኛ ስለ ሁሉም እንጸልያለን። ኦኬ። ስለዚህ እግዚአብሔር ያንን ጸሎት ተቀብሎ የዛን ሰው ህይወት ደግሞ ባወቀው መልኩ ስለዛ ሰው ህይወት የሚያውቀው እግዚአብሔር ብቻና ብቻ ስለሆነ በልቡ በአእምሮ በኩላሊቱ በዚህ ሁሉ ያመላለሰውን ያሰበውን ነፍስያው ያወቀችውን ነገር የሚያውቀው እግዚአብሔር የሰራው ባለቤቱ እግዚአብሔር ስለሆነ ጸሎታችንን ሰምቶ ይራራለታል ብለን እናምናለን። ለማ አናቅም፣ እንዴት አናቅም። እኛ ግን ጸሎት እናቀርባለን። እግዚአብሔር ራርቶ ጸሎታችንን ሰምቶ የዛን ሰው ህይወት አይቶ ባወቀው መልኩ እግዚአብሔር ካዳነው ማዳን የሱ ነው። እግዚአብሔር ደግሞ አይ ፍርዱ የኔ ነው፣ ስለዚህ ይህን ሰው በዚህ መልኩ ብሎ ደግሞ እሱ ባወቀው ደግሞ ለሲኦል የምትሆን ነፍስ ከሆነች ደግሞ እግዚአብሔር በዚህም ፍርዱ እውነተኛ ስለሆነ ትክክለኛ ፍርዱን ይሰጣል። እግዚአብሔር ያወጣል ስንል እያልን ነው መሰለ እስከ ዳግም ምጽአት እስከ መጨረሻው የፍርድ ቀን ድረስ ምህረቱ ቸርነቱ ማንም የሚገድበው የለም፣ ፍርዱንም የሚገድበው የለም። እስከ ዘላለም ሞትና እስከ ዘላለም ሕይወት የፍርድ ቀን እስክደርስ ድረስ እያልን ነው የእኛ አስተምሮ። የመጽሐፉም እሳቤ እንደዛ ነው ብለን ነው እንደ ቤተክርስቲያን የምንረዳው። እሺ ያሬድዬ፣ በቃ መልካም። እኔም አጠር አድርጌ የራሴን የመጨረሻ ላስቀምጥና ልውጣ። እሺ ግን ሳትጠየቅ ትወጣለህ? ቤስዬ እኔ ጥያቄ ነበረኝ በዚሁ መምህር እንዲያውቁ ስለፈለኩ መልሳለሁ። እሺ ምክንያቱም ቅድም ስታወራ ምን አልክ መሰለህ? ሲኦል ማለት የራሴን ላስቀምጥና ለዛ ትጠይቀኛለህ። ኤርሚ አለ። ምክንያቱም ሁለት ጊዜ ማጠቃለያ ሊሰጥ ነው እና ቅድም ማጠቃለያ ልስጥ ብሎ ነው ያወራው። ስለዚህ ልውጣልህ። መዝሙር ደህና ደር በቃ ቻው ተኛ እና እነሱ ትንሽ ሁለት ደቂቃ ሰጥቻቸው አውርተው እንትን ይላሉ። ተኛ በቃ አንተ ስራ ስለመጣ እኔ ጋር ደግሞ ነግቷል። ሁለት ደቂቃ ሰጥቻቸው እኔም ደግሞ ተኛለሁ ማለት ነው። እሺ በቃ የኔን 2 ደቂቃ 4 አድርገውና ለዳጊ ስጠው። አራት አድርገው እንዲያርገው የሚባል ነገር የለም። 2 ደቂቃ ነው 2 ደቂቃ ነው። እኔ ከ2 ደቂቃ በላይ አላሳልፋችሁም። የምታወሩ ከሆነ ታወራላችሁ። መዝሙሬ አቤት በለኝና ደህና ደህና ወይ አለው ተኛ በቃ አንተ መዝሙሬ ፎሎ አደርጋለሁ። ቤት መጥቼ እጠይቅሃለሁ ጊዜ ሲኖር። የሰሙን 15 ደቂቃ ስለሰረቀው ከይቅርታ ጋር ቅድም ቅር ስላለኝ ነው ላማው አልፈልግም። እዚህ ያለ ዳጊ ያንን ከፈለክ ከሰሙ ጋር አልተግባባሁም ካልክ መምህር መዝሙር ያሬድ ጋር መጠቀም ትችላለህ። ዳጊ ቅድም ጥያቄህን አቅርበህ መምህር መዝሙር ተኛበት ተዋካችሁ ሌሊት ነው እያላችሁ እኮ ነው። ነጋብኝ መሳልተኛ ነጋብኝና ስራም ገቢ ስለሆንኩኝ ቀጠሮሽ ያዙ። በቃ በሌላ ቀን እንገናኛለን፣ ችግር የለውም። ሜቢ ሰሙና ዳጊ የጀመሩት ነገር ካለ ይጨርሱ እነሱ። ትክክልም ስላልሆነ አንድ ሰው የጀመረው መጨረስ ስላለበት እነሱ ይጨርሱ። እኔ ምንም ማቆ ታሪክ የለም። ዛሬ ምንም አልተከታተልኩም። 15 ደቂቃ ጠየቀኝ፣ 15 ደቂቃ መልሼለት እኔ መጠየቅ ሲጀምር ከዛ ቀጥታ ስድብ ውስጥ ነቆራ ውስጥ አያውቅም አይችልም ምናምን እያለ ስድብ ውስጥ ነው ነገራቸው። እኔ ምንም ስላልተያዘው ከዛ በላይ ነው የተሳደብከው። አንተም ከዛ በላይ ነው የተሳደብከው። ዝም ስላልኩ ሁላችሁም በቃ ሰሙን በስማምም ተውና ወደ ማጠቃለያው እንሂድ። ኤርሚ ዳጊና ሰሙ ከፈለጋችሁ ነገ ጠዋት ወይ ነገ ምናምን በሌላ ቀን ታደርጋላችሁ ዲቤቱን። እናንተ እኔ እንቅልፌ ስለመጣኝ እንተኛ ጋይስ። ዳጊ መውጣት ሁለተኛ ጊዜ ነው እንደዚህ ያደረከኝ። ስለሱ ጉዳይ ላወራህ ነው የመጣሁት ኤርሚ። ለሌሎቹ መጀመሪያ እድል ስጣቸውን እኔ መጨረሻ ስለገባ ለእኔ እድል ነው። ሰው ልቀንስ ነው ቤቴ ውስጥ ሰው ልቀንስ ነው። አንዴ ላስወጣ ነው ሰው ውዴ ደህና አንዴ ልቀንስ ነው ልዘጋ ስለሆነ። ኦኬ ቤስ ማነው ሰው ቅድም ስላወራ በቃ አይደለ
በስመ አብ። አዎ። እሺ በቃ ሚዩት አድርጉ። ዝም ብሎ ያሬድ ነገር እንዳታነሳ። ቤቱ ሄጄ ያነጋግረዋለሁ። እኔ ጨርሻለሁ። መውረድ ይችላል። አውርድ ይችላል። ጨርሻለሁ። እሺ አመሰግናለሁ። ወንድሞቼ በቃ እሺ። ስውሩ ጨርሰናል አይደል? በቃ ይሁን፣ የፈጣሪ ፍቃድ ይሁን። የሰማነውን በልቦናችን ያሳድርብን። እሺ የኔ አባት እንገናኛለን። እነሱን ብቻ ደቂቃ ሰጥቻቸው ከዛ በኋላ እኔም ስለምተኛ ሰሙንም እሱም ቅሬታም ካላቸው እኔም ይቅርታ ካልኩ ይቅርታ ብያቸው ከዛ የሚናገሩትን ተናግረው ከዛ በኋላ እንለያያለን። ኤርሚ አንድ ነገር እኔ ልበልህና አሁን እዚህ ጋር ቅድም ሪከርድ እያረኩ ነው ስላለ አሁን እዚህ ጋር ካውንት ዳውን ሲያደርግ እየታየ ቪዲዮ ከፍታለሁ እያለ ከታች ሜንሽን እያደረገኝ ስለሆነ ነው እና ካውንት ዳውን እያደረገ እስከ 9 ደቂቃ ያለውን ከ15 ካውንት ዳውን እያደረገ ነበረ። ምንም ሄዶ ቤቱ ቪዲዮን ቆራርጦ ነው የመጣው። ምንም እንትን ሲል ከ15 ሙሉ ቪዲዮ አለኝ 58 ምናምን እያለ አይ ከታች እንትን ብለናል እያለ ስለሆነ የሚከፍት ከሆነ የኔንም ደቂቃ ሰጠውና አሁን ከ15 ደቂቃው ካውንት ዳውን ሲያደርግ እኛው እዚሁ እያየን ያለውን ሪከርድ ይክፈት። ምክንያቱም ከታች ሜንሽን እያደረገ አሊያም ደግሞ 2 ደቂቃ ተጠቅሜ እኔ ሙሉን እሰጥሃለሁ። ስማ ኤርሚ በጣም በኮሜንት ላይ በጣም በስፋት እየተጻፈ ስለነበረ ቢያንስ ዳጊ ከ100 ጊዜ በላይ ሪፕሌይ እያደረገለት ስለነበር ለሰሙ ይከፈት እዚሁ አንዴ ስለተጀመረ እዚሁ ይክፈተውና ከ15 ደቂቃ እስከ 9 ደቂቃ ያለው ይታይ። ዳጊ ይክፈትና ሙሉ ሪከርዱን ያሳያል። ይፍታ ሪከርዱ ሰሙ ካጠፋ ይቅርታ ይጠይቅ። በጣም ይኸውልህ ይሄ የተቆረጠ ነው። ሙሉን ያሳያል። እሺ ካውንት ዳውኑን 15 ብሎ ያለበትን ካውንት ዳውን ታሳየናለህ። 15 ብሎ እኔ አንድ ጥያቄ ጠይቄ ነው ዝም ያልኩት። እሱ ጋር ከመጀመሪያ እኔ ኤርሚ ምዕራፍ 2 አንዴ ታደርገዋለህ እስከ 9 ያልኩት። እሺ አንዴ ስለነበረ ሚውት አድርገው። እኔ ልንገረው አንዴ ዳጊ ሚውት አድርገው ከአንዴ ሰሙሽ አንዴ ዳጊ ሰማለ። ኤርሚ ምን መሰለህ ማድረግ ያለበት የተቆረጠ ቪዲዮ ሳይሆን ሙሉን ይክፈተው ሪከርድ የተደረገው 15 ደቂቃ እኔ የምጠይቅበትን ካውንት ዳውን ሲያደርግ ሙሉዋን ይፍታል። ለምንድን ነው አሁን እኮ አሊፍ ከፈለጋችሁት እኮ እኔ ሙሉ ቪዲዮውን አላር እነሱ ተነጋገሩት ነው ኮፒ ፔስት እያለ ሰውን እያጭበረበረ ስለሆነ እኔ ለኔ ሜንሽን እያደረገኝ ስለሆነ የኔን ደቂቃ ይወሰድ። ያው የኔ ደቂቃ 2 የሱ ደቂቃ 2 አይደለ? ካውንት ዳውን ሲያደርግ ያለውን 15ኛ ደቂቃ ላይ ከ15 ወደ ታች ነው የወረደው። አሳይቶን ነው እኔ ጭንቅላት ላይ ነው እንትሉ ሲቆጥር የነበረው ያሳይ ካውንት ዳውን ሲያደርግ እኔ ካለ እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። እንደዛ ካልሆነ ግን ኤርሚያስ ብሎክ ታደርገዋለህ ዳጊን። ይስማማል? እኔ እሰማለሁ ሁሉንም ስለማየው በኋላ ለመሰለ እዚሁ ያሳይ የተባለው በጣም በተደጋጋሚ ዳጊም ኮሜንት እየጻፈ ስለነበረ የሰሙም ስሜሽን እየተደረገ ስለነበረ ውሸታም ተብሎ ይቅርታ ጠይቅ እየተባለ ስለሆነ ከ400 ሰው በላይ ያየ ነውና ይሄ ቪዲዮ መቼ ሲቆርጠው ሪከርድ አድርጎ ነው የቆረጠው ኤዲት ያደረገው። ስለዚህ ከህይወታችን ላይ 6 ደቂቃ ብንሰጥ ችግር የለውም። ዳጌ ፕሊዝ ክፈተው ከ15 ደቂቃ ዳውን ካውንት እያደረገ። በጣም ይቅርታ ማለት አንደኛ ርዕሱ በጣም ያስጠላል። ሰሙ ተበላ ምን ማለት ነው? ገና 15 ደቂቃ አልተጠቀመም ሲጀመር። ችግር የለውም ሱሪ ተው ችግር የለውም። እንዴት ታሰብ ከስሩ ነው እሺ ሚዩት አድርጉትና አዳጊ የምታሳያቸው ነገር ካላሳያቸው ያለ ነው። እሱም ቪዲዮ አይደለም ካውንት ዳውን ካውንት ጋር ኤርሚያስ ሰሙሽ ላስቸግር ቆይ በእናትህ አንዴ ላስቸግር ቆይ አንዴ ክፈተው እሱን ቪዲዮ እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ። አወራኝ እርሜ። እሺ አንዴ ክፈተው እሱን ቪዲዮ። አሊፍ ነኝ። እሱን ቪዲዮ ክፈተው። እሺ ማን አስከፍቶኝ? እያወራችሁ እኮ ነሽ። ክፈተው። አሁን ክፈተው። ሚውት አድርግልኝ። ችግር የለውም እኔ አልናገርም። እኔ አንድ ጥያቄ ጠይቄ ነው ዝም ለጥፌዋለሁ። አንድ ጊዜ ይኸው ለጥፌዋለሁ። ኦልሬዲ ችግር የለውም። ሰሙ ይሄ የተቆረጠውን ያሰማንና ሙሉውን ያመጣዋል። ቅዱስ ላውጣ አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ካወጣውና እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ ቪዲዮ አውርቼ። እሺ ዳጊ
አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? ዳጊ እናመሰግናለን። ምን ታደርግልን መሰለህ? አሁን ይሄንን ቆርጠህ ሪከርድ ያደረግከው ሙሉ እንዳሁን ካውንት አሳየን። ቴንክ ዩ ለዚህ እናመሰግናለን። አሁን ሙሉን አሳየን። እሺ አሊፍ ሚዩት አድርገው አንድ ጊዜ ይቅርታ። ችግር የለውም አደርጋለሁ። አንዴ ሙሉን አሳየን። ይኸው አሳየክ ማሳየት የፈለግከውን። አሁን ደግሞ እኛ የምንፈልገውን አሳየን። እናንተ የምትፈልጉትን ደግሞ በትልቁ ያደርጋችሁና አሳዩ። እናንተ እኔ የምፈልገው አንተ አይደለ እንደ ቆረጥከው እናንተ የምትፈልጉትን ላሳይ አይደለም የመጣሁት። እኔ እሱ ያዋሸበትን መድኃኒዓለም ማርያም ታሳፍራለህ። በርክኬ ይቅርታ ጠይቃለሁ ብሏል። ታሳፍራለህ። ሙሉውን አሳየን። እኛ ይቅርታ እናስጠይቀዋለን። ሰሙ እሱ ማሳፈር እናስጠይቀዋለን። ሰናይ እንደዚህ ሰናይ ዋሽቶ ነበር። ምዕራፍ 6 አላልኩም ብሎ ነበር። ይኸው ምዕራፍ 6 ሰናይ ዝም በል አንተ። ምን ስድስት ካልኩኝ ተንበርክኬ ይቅርታ ጠይቃለሁ ብሏል። ይኸው እሺ አንዴ ሰናይ ዝም በል ሚውት አድርገው። ኤርሚ ሙሉን አስከፍትልን። ካላስከፍትከው አንተ ነህ ጥፋተኛ። ይኸው የተቆረጠውን አሳይቶናል። ሙሉን ደግሞ አስከፍተው። እሺ ኤርሚ ማውራት እችላለሁኝ? በመጀመሪያ ነገር ቋርጬ ወጣሁት ለአንተ ንቀት ስላለኝ አይደለም። አንዴ እያወራሁ ነው። አንዴ ሚዩት አድርጉልኝ። ይቅርታ ለአንተ ንቀት ስላለኝ አይደለም። ሁለት ምክንያቶች አሉኝ። አንደኛ ነገር አውቄ የባላለው ነገር እንዳላስመስዬ ላዝገው በተራዬ ላዝገው እንዳልሆነ ይኸው መረጃዬን ለጥፌያለሁ። እያዛኩት ሳይሆን እሱን የተሳሳተው ምዕራፍ 6 አላልኩም ማለት ቪዲዮ ከፍቼ ይቅርታ ጠይቃለሁ ብሏል። ከፈለገ ጠይቅ፣ ካልፈለገ ጠይቅ። እኔ ሳይጠይቅ ይቅርታ አድርጌለታል። ከቁጥር ስንት እስከ ስንት እያወራሁ ስለሆነ ሰሙሻይ አንዴ ቪዲዮ ተመልሼ ልወጣ ነው። አትቁጠርብኝ። እሺ አንድ ነገር አስተውሎ ኤርሚዬ፣ ይኸው ሚዩት አደርገዋለሁ እኔ። ዳጊ አንዴ ቪዲዮን ክፈተው። በየተራ እናወራሽ። አንዴ ይኸው ሚዩት አደርጋለሁ እኔ። ከዚህ በኋላ አልገባም። እሺ ኤርሚ እኔ ጋር እያወራ ነው ዳጊ። ሙሉውን አይደል የፈለጋችሁ? ሙሉውን ፈቃደኛ ከሆነ ይከፍተዋል፣ ችግር የለውም። አሁን ላውራ እያለ ነው። አንዴ አውራ ሚዩት አድርጉለት እና አውራ ዳጊ። አውርቶ ጨረሰ እኮ ኤርሚ። አልጨረስኩም። አሊፍ አልጨረሰም። በነገራችን ላይ አንድ አውርቶ ጨርሰው፣ ሁለተኛ እኔ የምፈልገው የኔን ደቂቃ የሰጠሁት ካውንት ዳውኑ እንዲያሳየን ነው። ከመጀመሪያ ጀምሮ ምን እያልኩ እንደነበረ እንዲያሳየን ነው። ይክፈትና ያሳየን። ኤርሚ እንግዲህ ቦርድ ምናምን አትቀየመኝም አይደል? አሁን እያየህ ነው ራስህ ቤትህን ማኔጅ ማድረግ አቅቶህ ነው እንጂ እኔ ጥፋት አይደለም። ታወራለህ። ችግር የለውም። ታርጉ እያልኳቸው ቪዲዮ ቆርጠህ ስለመጣ ሙሉ ቪዲዮን ሰሙ ሚዩት አድርገውና እኔ እየጠየኩት ነው። ቪዲዮ ሙሉን አሳየን ነው እያሉ ያሉትና ከመጀመሪያው ጀምሮ 15 ደቂቃው ካለ ከቻልክ አሳየን ነው። ይሄኛው እንዳሳየን ነው ማለት ነው። እሺ ተመልሼ የመጣሁት አንደኛ አንተ ቅር እንዳለ ስላየው ነው፣ ግን ሁለት ማስረጃ አለኝ። የመጀመሪያው ነገር ያው እየተሰደብኩኝ መቆየት እዚህ የለብኝም። ተናገርኩ። መጀመሪያ አትሳደብ አልኩት፣ ቀጠለ። ስለዚህ አንደኛው ምክንያቴ እሱ ነው። ሁለተኛው ምክንያቴ ደግሞ አውቀ ልታዝገው ባላለው ነገር ምዕራፍ 2 ቁጥር 6 እሱ ብሎ እኔ ደግሞ ምዕራፍ 6 እንዳላስመስዬ ለማዛግ እንዳልሆነ ይኸው በቪዲዮ ይዤ መጥቻለሁ። መረጃዬን ለአንተ ካለኝ ሪስፔክት ነው እንጂ ተመልሼ ከቁጥር ስንት እስከ ስንት ነው ያለው ዳጊ? አንዴ ታረጋለህ። ከቁጥር ስንት እስከ ስንት ነው ያለው? አንዴ ሲጨርስ አንዴ ጥያቄ አለ ለዳጊ እኮ ማለት ትችላለህ። ሰጠው እድል ኤርሚ 4 ጊዜ እድል ሰጠው እኮ። እናንተም እኮ ትናገራላችሁ። ኤርሚያስ በጣም ይቅርታና ኤርሚያስ መናገር አለ። 2 ደቂቃ ብላ እኮ 10 አወራ። ይቅርታ አለሽ። በጣም ይቅርታ። እኔ አሁንም ኤርሚያስ በደንብ ሰማ። ደቂቃ አስቀምጥልንና ማጠቃለያ ሁሉ የሚናገር ሰሙ የሚናገር በደቂቃ ምንም ደቂቃ አይደለም። ማንም ደቂቃ አስቀምጥልን። 2 ደቂቃ ይበቃኛል። 2 ደቂቃ ብቻ አስቀምጥልን። ኤርሚያስ 2 ደቂቃ ኤርሚ እኔ ኤርሚያስ ሰለው ለመሰለክ ለመሰላ ሰለው ሰናይ ስሜ እንዳጠራ ዝም በልና እነሱ ይስማሙና ኤርሚያስ ይምራው ቤቱ ደግመህ እንዳጠረኝ ሰናይ ሰናይ እንዳጠራ ዝም በልልም በእውነት ዝም በላ ሰናይ ስሜ እንዳጠራ ኤርሚያስ ሁላችንም ነበረ ስውሩ ሰው እናውቀዋለን። ዝም በሉ። ከዛ ኤርሚያስ ቤቱ ምራው በደንብ ታውቀኛለህ። እግዚአብሔር ይመስገን። እሺ አንዴ ለኔ ማጠቃለያ 2 ደቂቃ አስተኝና አንድ ነገር ልናገር። አንዴ ስውሩዬ አንዴ በጣም ከይቅርታ ጋር ላስቸግር። ኤርሚያስ ቤቱ ምራው። ኤርሚያስ ሊጠይቀው ከፈለገ ይጠይቀውና እኛ በደቂቃ እንናገራለን። ታገሱ፣ ታይዟችሁ። ምክንያቱም ባህሪያቸው ነው። የሆነ ነገር አሳበው እያመለጡ ነው። ኤርሚያስ ጠይቀው። ስውሩዬ ቆይ እሺ ይጠይቀዋል፣ ችግር የለውም። አንድ ነገር ለኤርሚያስ ልስተውና እኔ ምን ታደርጋለሁ? ኤርሚ ማጠቃለያ አልፈልግም ቪዲዮ ላሳይ ብሎ ነው ዳጌ ጀምረው ማጠቃለያ አልፈልግም ብሏል። ሲቀጥል ሰሙ ምዕራፍ ነግሮ ከቁጥር እስከ እንትን ብሏል። እሱን ይክፈትና ያሳያል። እዚሁ ቪዲዮ ላይ ከቁጥር 6 እስከ 9 ያላትን ምን አደረገው መሰለ?
ምዕራፍ 6 ከቁጥር እስከ 9 የሚለውን መሀል ላይ ያስገባባት። መሀል ላይ ኤርሚያስ አልገባኝ። ሰናይ ለኔ ተሰጥቶኛል እኮ ምን ሆነ? አልሰማህም? እኔ ላውራ ኤርሚ ምንም የሚሰጠኛ ልጨርስ ያለበት ኤርሚያስ ነው። በቃ ምዕራፍ 6 ከቁጥር 2 እስከ 9 ያለ ተናገረ፣ ተሳሳተ። እንደውም ይቅርታ ብሎ አውጣው ቪዲዮን ይክፈተው፣ ቪዲዮን ይክፈተው። አንተ እረፍ በቃ ራሱ ኤርሚያስ ይጠይቀው። እኔ ላውራ ኤርሚ ይኸው ሚውት ላድርግ። ሰሙ ምዕራፍ 6 ከቁጥር 2 እስከ 9 ያለበትን አሁን ዳጊ ከፍቶ ያሳይ። ያው ነው ቪዲዮ ላይ ሙሉ ነገር እኔ ላውራ ካለ እኔ ራሴ ይቅርታ ጠይቃለሁ። ችግር የለውም ኤርሚ። ሙሉ አይከፈት። ኤርሚ አንዴ ቆይ ስማኝ፣ እሺ ታወራለህ። አንዴ እቺን ስማኝ። አሁን ዳጊ ክፈተው እዚህ ቪዲዮ ላይ ሰሙ ምዕራፍ 6 ከቁጥር 2 እስከ 9 ካለ እኔም ሰሙ ይቅርታ ጠይቃለሁ። በቃ እሺ በቃ ሳኒ የሚታርገውና እሺ ጠይቀዋለሁ። እኔ ጠይቀዋለሁ፣ ችግር የለውም። እሺ አሁን በማላት ትግቡና ላናግረው። እሱን እምቢ ካለ ደግሞ ሙሉ ቪዲዮ ከኔ ያለ አልኳችሁ አይደል? ሙሉ ቪዲዮ እንዳለ የተነጋገሩበት እኔ ጋር ስላለ ለአንተ ምልክልሃለሁ፣ ለሰሙ ምልክልሃለሁ፣ ለመዝሙረ ምልክላችኋለሁ። ቅድም ላክልኝ ስላለ ማለት ነው። ስለዚህ አሁን አጭሩ ነገር አሁን እዚሁ ጋር ግን እኔ ሳላወጣው ዞ ቪዲዮን ዳጊ እኔ እግዚአብሔር በጣም ሪስፔክት አለኝ፣ አክብሬ ነው እያወራሁ ያለሁት። በባለፈው ዕለትም እንደዚህ በመጥቆራ ነው ምናምን በእንትን በሌላ ገድል ላይ ተገናኝተን ተናግረህ ምናምን ከዛ በኋላ እኔ ሌላ ሰው ሊያወራ ሲል ወጥተህ ጥለኸኝ ሄድክ። ኦኬ አልኩኝ፣ ችግር የለውም። አሁን ለሁለተኛ ጊዜ ደግሞ ቁጭ በል እያልኩ ልክ ነህ፣ ዛሬ ያደረከው ነገር አልፈረድኩብህም። ምክንያቱም መውጣት ነው እንጂ ያናደደኝ መሰዳደብ ምናምን ከመጀመሪያውም ተነጋግረናል። አሁን ግን የምጠይቅ ጥያቄ ምንድነው? ይሄ አሁን ያለውን ምዕራፉን የመጀመሪያው ቪዲዮ ስላለ መረጃም ስለምትይዝ አሳየን አንድ ጊዜ ከቻልክ ማለት ነው። እሺ ኤርሚ ቴንክ ዩ። ላሳያችሁ እንግዲህ ደግሞ ማሳያችሁ ምንድነው ምዕራፍ 2 ቁጥር 6 ብሎ እንዳልጠየቀኝ ምዕራፍ 6 ብሎ ነው የተሳሳተው። በሱ ስህተት የተነሳ እሱን ለማረም በማረገው ውይይት ነው እንግዲህ የተበጠበጠው ቤቱ። እንግዲህ እንየው ቪዲዮ ይናገር። ያው ለጥፌዋለሁ፣ ባይዘው እኔ ቤት ተለጥፏል። ያው እዚህ ጋር ላይ በነገራችን ላይ አሁንም ኤርሚ ልክ ላሳይ ስል ቪዲዮን ያወራል። ተመልከት። ስለዚህ ከ15 ደቂቃ ጀምሮ ወደ ታች የሚቆጥረውን ያሳያል። የተቆረጠ ቪዲዮ ነው አሁን እያሳየ ያለው። ካውንትዳውን ሊያሳይ ነው፣ ቪዲዮ ሙሉ ሊያሳይ ነው። ታረጋጋ፣ አሳየና እንዴ ዳጊ። እሺ ቪዲዮን ሲያሳይ ኤርሚ ምን መሰለህ የምንጠብቀው ምዕራፍ 6 ከቁጥር 2 እስከ 9 ሰሙ ያለበት ነው። እሺ ተወሰነ ቆይ ሰናይ ሚዩት አድርጌያለሁ። ቆይ ቤቱ ጋር እንደተቆረጠም እንድታውቀው ነው ኤርሚያስ። እሺ እኔ ያዋለሁ፣ ችግር የለም። እኔ እኮ ቪዲዮ አለ እኮ የሚያከራክር ነገር እኮ አይደለም ሲጀምር። ከኔ ላይ ቪዲዮ አለ አልኩ አይደለ? ዳጊ ከዋሸ እኮ እኔ ጋር ቪዲዮ አለ ሙሉ ሪከርድ የተደረገው ሙሉ ከኔ ላይ አለ። እሱን ቆርጬ ከፈለክ አወጣዋለሁ። ዳጊን ውሸት አምለዋለሁ ማለት ነው የዛን ሰዓት አውጥቼ እኔ ራሴ። እሺ አሁን አሳየነ ዳጊ። እኔ አንድ ጥያቄ ጠይቄ ነው ዝም ያልኩት። መጽሐፍ ቅዱስ ላውጣ አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ታወጣውና እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ቪዲዮ አውርቼ እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? የተቆረጠውን ፓርት አየኸው አይደለ? እንዲህ ቁርጥ ብሎ ሌላ እንደቀጠለ ምንም የተቆረጠ ነገር የለውም። ባክ አድርገው ኤርሚ። እኔ ማውራት ስችል ንገረኝ። እሺ ዳጊ ማይከን አብራ በለኝ። ስታፒት የለ አሁን እኔ የምንጠይቀህ እሺ አሊፍ ይናገር። ትንሽ መልሰው ትንሽ ይኸው ልናገር። እሺ እኔ ልናገር ትንሽ መልሰው ምዕራፍ 6 ከሚለበት ቦታ መልሰው ዳጊ መልሰው። ዳጊ መልስለት። ትንሽ ቪዲዮ ነው ዳላ መልሰው። እሺ አንዴ ቆይ አንዴ አቁም። አንዴ ዳጊ አንዴ አይቆመው አቁም አንዴ። አይ ሰናይም ዳጊምም ሲሉ ነበር መሰለ ምዕራፍ 6 ከቁጥር 2 እስከ 9 ከቁጥር 2 እስከ 9 ያስተዋልክ። ልቀቀዋን ቪዲዮ ዳጊ። አላልኩኝም እንደዛ። ሰናይ ብለሃል አላልክም? ምንድን ነው ያልከው? ምዕራፍ 6 ከቁጥር 2 እስከ 9 ነው ሰሙ። እኔ ከቁጥር 2 አላልኩም። እኔ ሰሙ ሲናገር ከሰማ ሙሉ እንትንም አለኝ ከፈለክ እኔ ከኔ ጨርሳችሁ ነው ወደ ሄዳችሁት አልገባኝ። እዚህ ጋር መረጃው አለ። ለምን ሌላ ሰው ለሚገባውት የኔ ወደ ከሰው የገባው እንደውም ሪከርዱ ላይ ሙሉ ሪከርዱ ላይ ካለው ሰሙ ይቅርታ ጠይቆታል። ዳጊ ተደጋጋሚ ምዕራፍ 6 ነው ያልከኝ እያለ ሲነግረው ተሳስቼ ነው ይቅርታ ብሎታል። ኢቭን ሁሉ እሱም ባለኝ ለእኔና ለዳጊ ነው ድሉን የሰጠን። አንዴ ሚዩት አድርገው ሰናይ። ለአንተና ለዳጊ ነው የሰጣችሁ። ኤርሚያስ ለማን ነው የሰጠው? አንዴ ሳናይ ሚዩት አድርገውና ቤቱን ጋይድ አድርገው እራስህ
እሺ በቃ ኤሊፍ እና ዳጊ አውሩ አንዴ። ህሊና ይወቀሰሰና ችግር የለውም። እሺ በመቀጠል ሲከፍተው ከቁጥር እንትን እስከ እንትን የሚለውን አሰማን። ዳጊ ክፈተው። አይ ሁሉንም አሰማ። ከቁጥር እንትን የሚለውን ክፈተው። ምዕራፍ 6 ከቁጥር እንትን እስከ እንትን ማለት አለበት። ኤርሚያስ የቱ ጋር ቪዲዮ እንደተቆረጠ እዚህ ጋር አሳያለሁ። በል ክፈት። እዚሁ ሳትነካው እዚሁ ኤርሚ ክፈት። ምን ታስተውል መሰለ? ከቁጥር እንትን እስከ 9 የሚለውን አስተውለው። እሺ የተቆረጠችውን ፓርት ልቀቀው። እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ ቪዲዮ አውርቼ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? ታኔ ማጀንዳት ሰማ አይደለ? እስከ ቁጥር 9 የምትለዋ እስከ ቁጥር 9 የምትለዋ በፊት ያለችው ምንድነው? ምዕራፍ 6 ብሏል አላለም? ምዕራፍ 6 ነው ምዕራፍ 2 ነው ያለው። ቆይ ሰነ እንዴ ምዕራፍ 6 ካልኩ ደግሞ ይቀጥላል ብሏል። ምዕራፍ 6 ካልኩ ምዕራፍ 6 ቁጥር 2 አልሰማዋትም። እስከ 9 ነው እንግዲህ ሰምቻለሁ። እስከ 9 የምትለዋ በፊት ያለችው ቁጥር እኮ ከርሞ ይጠራል። ኤርሚ ካልኩ ነው ያለው። ከ7 እስከ 9 የሚበል ከ1 እስከ 9 የሚበል ቃል የገባው ምንድን ነው? እሱ ቃል የገባው ምን ካልኩ ምን እላለሁ ነው ያለው። እስኪ ሰሙን እንስማው አንድ ጊዜ። ሰሙን አሌፍ ይቅርታ አንዴ እንስማው። ሙሉ ኤርሚያስ አንዴ ያስቆመው ደጋግሞ እንትን እያለው ስለሆነ አንተ እዚሁ ባለበት ሚስ ኢንተርፕሬት አንደርስቱድ መደረግ የለብህም። አሁን በጣም ስለዚህ ሙሉን ቪዲዮ እንስማው። ቃል ገባን ይቅርታ ጠይቃለሁ ያልከው ምዕራፍ 6 አባቱ አንዴ ሚውት ታደርጋለህ ዳጊ አንዴ ሰሙዬ ቪዲዮ ቢነገር አይሻልም? አሁን አንዴ እኔ ደቂቃ የሰጠውክ ካውንት ዳውን ሲያደርግ አይ የሰጠኝ ነገር የለም። እኔ ሚውት እያደረኩ ታዲያ እየጠበቅኩ ነው ማውራው። ሚውት ታደርጋለህ ብቻ ነው እያወራህ ነበር። እስኪ ዳጊ አንዴ ሚውት አድርግለትና ሰሙ እንስማው። እሺ አሁን እኔ ኤርሚያስ ሌላ ቦታ አሁን ኢቭን ምዕራፍ 6 9 ነው የሚለው። ምዕራፍ 6 9 ብሎ ነው የሚቀጥለው። በደንብ አስተውል። ምዕራፍ 6 9 መሀል ላይ ለምንድን ነው ቪዲዮን ቆርጦ የመጣው? ለምን ቅድም እኛ እያወራን አልገባም ነበር? ሁለተኛ ሌላኛው እሱን ተው። አሁን ምን ጠይቀህ አንተን አንድ ጥያቄ ነው። እኔ እንዲህ ካልኩ ይኸው እዚህ ቪዲዮ አብርቼ ተንበርክኬ ይቅርታ ጠይቃለሁ። አሁን እኔ የምጠይቅህ አንድ ጥያቄ ነው። ስለሚዋረር ስለሚያውቅ ነው። ሪከርድ አድርጎታል ሙሉውን ከደቂቃ 15 እስከ ደቂቃ 11 ያለውን አንተ እስክትገባ ያለውን ክፍል ካውንት ዳውን እያደረገ ማለትም ቁጥሩ 15 ደቂቃ 14 ደቂቃ ከ59 ሰከንድ 14 ደቂቃ ከ58 ሰከንድ እያለ ካውንት ዳውን ሲያደርግ ያለውን ሙሉ እስከ 14 ደቂቃ ናት። እሱን ዳጊ አሁን ይክፈት፣ ምንም እንዳያጭበረብር። ይሄ አይደለም ይሄ ከ3 ሰከንድ ቪዲዮ ሁለቴ ነው የቆረጠው፣ ሁለት ጊዜ። አሁን እሱን አሳየን፣ ክፈት። እኛው የምንፈልገው ይሄን አይደለም እንድትከፍት የምንፈልገው ሪከርድ ያደረገው ሌላ ነገር እንዳይከፍት። እሺ ሚዩት አድርጉ። ሌሎቹ ሚዩት አድርጉ። ማንም ሰው ያወራም ችግር የለም። ዳጊ ማለት ነው ይሄኛውን ከእንትን ሙሉ ሌላው አለ መቼም 15 ደቂቃው ያወራ ነው ምናምን አለ። አንዴ እኔ ልናገር ኤርሚዬ፣ አንዴ ይቅርታ። ከዛ የምትለኝ ካለ እሰማሃለሁ፣ ያው ጠብቄ ስለሆነ እኔ ለእኔ የሚረዳኝን መረጃ ይዤ መጥቻለሁ፣ የተዋሸብኝን። እሱ ደግሞ ተዋሸብኝ የሚለው ካለ ተመልከት፣ ሳቋርጠኝ። አሁንም 4 ደቂቃ ነው እድል ሰጥተነዋል። ማን ስርዓት እንዳለው እዚህ ቤት ማን እንደሌለው ምንድነው? ሌላ ነገር እያወራ ነው። እኔ እስካሁን እኮ አወራ ብቻው ሰጠሁት የኔንም ደቂቃ 4 ደቂቃውን የሚጠቅመኝ መረጃ ለምን ይዘልኝ አልመጣም እያለ ነው። ሰሙ እኔን የሚረዳኝ ነገር ይዘልኝ ለምን አልመጣም እያለ ነው። ይቅርታ አላመጣም። እሺ እንደዚህ እናድርግ። ኤርሚ ሪከርድ ያደረገ ሰው ካለ ከታች አስገባ። ፕሊስ ሚውት አድርጉ። አሁን ኤርሚ አንተ ነጥፋት እሺ፣ ላስማማችሁ። ዳጊ ሁለታችሁ ነው ላስማማችሁ። አታስማማን። ሪከርድ ያደረገ ሰው ምንም ችግር የለውም። ተው ችግር የለውም። ዳጊ ኮሜንቱን ክፈተው። ሌባ መሆኑን ሳላረጋግጥ ከዚህ ቤት አልወጣም። ኮሜንቱን ክፈተው። እሺ ሰሙ ሚውት አድርገው። ሰሙ ሚውት አድርገው። ኤርሚ ተራ ነው ስትለኝ እንግዲህ ሚውት አድርጉት ሁለታችሁ፣ ላስቸግራችሁ። ከታች አሌፍ አንዴ በእናትህ ኧረ ሰናይ ኤርሚ ይኸውልህ እንደዚህ አድርግ። ሰናይ ምን ካደረኩኝ ይቅርታ ጠይቃለሁ እንዳለ ዳጊ ያሰማል። ሰናይ ፍታኝ። በሉ ሚውት ላደርጋችሁ። ቆይ ኤርሚ እንዳዘጋ። ኤርሚ ቆይ ከታች ሪከርድ ያደረገ ሰው ካለ አንዳንድ ቁጥር ይጻፍ። አስገብቻለሁ ሪከርድ አድርጊያለሁ ብሏል። መሳይ ሰላም ነው? ሰናይ አደራ በምድር በእናትህ እኔ አላውቅም። ዛሬ ነው ያየው። ዝም በል አድርጉ። መሳይ ሪከርድ አድርጋል። ሙሉ ስርዓት ያዙ። አለኝ አሌፍ አንዴ ሆልድ ኦን። ወደ ትልቁ ላይ እናድርገው መሳይ
ችግር የለም። ወደ ትልቁ ላይ ላፕቶፕ እነዚህ ቁጭ ብዬ ነው ሌላ ሰው ትልቅ ላይ ሲገባልኝ የምታረገው ከኋላ እከፍተዋለሁ። ገብቶ ሲቆጥር አታረገውም። እንደዛ ኤርሚ እንደዛ አታረግም። እኔ ምን ተቀምጫለሁ ዳግዬ ችግር ማይኬን የለውም። የሚታረጌ ዳግዬ እኔ ጋር አለ መሳይ ዶንት እኮ ወሪ እኔ ጋር አለ ፕሮቴስታንት ነው። ኦኬ እሺ ዳግዬ እኔ ጋር አለ ዶንት ወሪ እንደዛ ከሆነ ውሸቱን እዚህ ጋር እናገር መሳየኛ ነው ነው ወር መልካም ሰሙ እሺ አንድ ጊዜ ወልዶ ሰናየ ችግር የለውም። ዳግዬ እኔ ጋር አለ የሁለታችሁም ሪከርድ የተደረገው 15 ደቂቃው እኔ ጋር አለ። አሁን ስልኬ ላይ ስላለ ወደ ላፕቶፕ እየላኩ ነው። ሲገባ አሳያችሁ። ችግር የለውም። በቃ ሲጨርስልኝ መሳይ እስከዛው በትልቁ አሌፍ ፕሊዝ አሌፍ እንደዛ ፕሊዝ ካለ ሚዩት ይቅርታ አድርገው። በቃ ይጠይቃል። አሌፍ በቃ ሚዩት አድርገው መሳይ ይግባልኝ። ከዛ አትዘዝኝ እንዴ! በኋላ ምን ችግር ሆነሃል የለም። እንዴ? እኔ ነኝ እንድገባ ያደረኩህ እኮ አሌፍ አትበሉት፣ ይናገርበት ተውት እንጂ እኔ ነኝ እኮ መሳይ እንድገባ ያደረኩህ። እኔ ምን አውቃለሁ ኤርሚ። ለማንኛውም ሙሉ ኤርሚ ተራ መቼ ነው ችግር የሚደርሰው? የለውም። አልገባኝም። ካጠፋ ዝም ብዬ ማውራት ዳጊ በቃ አለብኝ። ችግር የለውም። ያንተን እሺ ዳጊ አንድ ያንተን ሚዩት ካሜራ አድርጉና አጥፋው። ዳጊ ይቅርታ ገና ታወራለህ። 15 ደቂቃ እያለ እኮ ነው ሮጤ የወጣኸው አይደል? 15 ደቂቃ አለ። አሁን ርዕሱ ብቻ ይዘን የምናወራ እኔ የምቆይላቸውን ሪከርድ የተደረገው ይታይ ተብሏል። ሪከርድ የተደረገው ይታይና ከዛ በኋላ ማነው ጥፋተኛ ማነው ጥፋተኛ ያልሆነ ምናምን የሚለውን ነገር እዚሁ ጋር ተያይታችሁ ትሄዳላችሁ እንጂ አሁን እንደተኛ የነበረው ልጅ ነው ቁጭ እያወራሉት። አሁን መሳይ አንዴ ስንት ደቂቃ ይፈጅባል ለመውረድ? መሳይ ስታሳየን ካውንት ዳውኑን ጭምር እያሳየህን ነው። እሺ ካውንት ዳውኑን ታሳየናለህ። ያሳያል። የምታሳየን ካውንት ዳውኗን ብቻ ነው። ያ በጣም አሪፍ። እሺ ከላይ ደቂቃውን አሳየን። ማን ሰሙ ላይ ነበር ያለ የተቀመጠው? ደቂቃው ከኔ ላይ ነው የተቀመጠው። ይኸው ጨርሷል። በቃ እየገባር ያወርደውና እናያለን ሁላችንም። ግን ደቂቃዩ ይቅርታ እሱ አፕሎድ እስከሚያደርግለት ኮንፊደንስ ካለው እሱ ማሳየት ስውር ሚዩት እውነተኛ ቢሆን ማለት ነው። በቃ ችግር የለውም። ስውር ያው መሳይ ስለገባ መሳይ ቀረብ አድርገው ደቂቃውን እንትን እንዳይልብን ብለር እንዳይሆንብን ፈተው። እባክህ ሰናይ ተወኝን እያስተባበርኩኝ ነው። ካለ ይቅርታ ይጠይቃል ሰሙ። ይኸው ነው የነገርኩህ። ይጠይቃል ሰሙ ይቅርታ። አሁን እሺ ደቂቃ ይታያችኋል። ኤርሚ ደቂቃ ይታያል። 14 ደቂቃ ከ59 ስታርት አድርጎ ስሙ አንድ ሰው እንዳይገባ በማለት አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። ይሰማል? እየሰማን ነው። እደግመዋለሁ። ተው ልቀቀው። ቪዲዮ ይጨርስ። እደግመዋለሁ። እንዳትለቀው ድገመው ከመጀመሪያው እደግመዋለሁ። በቃ የለ ቪዲዮውን ልቀቀውና ምንም እንዳታቆም ዝም ብለህ መሳይ ዝም ብለህ ቀጥል። ሰሙ እባክህን እደግመዋለሁ። ሁሉም ሰሙ ቆይ አንዴ እኔ ላውራው አንዴ። መሳይ አንዴ እኔን ስማኝ። መሳይ ይሰማል ወንድም? ሚዩት ነው። እየሰማሁ አንዴ አሁን ልቀቀውና ተወው። እሺ ወንድም ቴንክ ዩ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ አምስት አነቦ ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6። በጣም ጥሩ ኤርሚ ሰምተህ ከሆነ 2 ጊዜ ነው ምዕራፍ 6 ያለው። አባቱ አታቆመው እንጂ 2 ጊዜ ነው ያለው። እየሰማሁ አይደል? እኔ እየሰማሁ ነው። እሺ እኔ እየሰማሁ ተገለባበት እኮ ነርቨስ ስጠይቅም ነርቨስ ትሆናለህ። እሺ ምዕራፍ አሁን ኤርሚያስ ቤትን የምትመራበት ጊዜ ነው። ነርቨስ አትሁን ያልኩህ። ነርቨስ አትሁን ማለት መልስ አይደለም። የጠየቀኝ ምንድን ነው? አንደኛ ሳሙኤል ምዕራፍ 6 የፈለግከው ወይስ ምዕራፍ 2 ከቁጥር 6 እስከ 9? ፕሊዝ እኮ እንደዛ መሆን አለበት። በስነ ስርዓት ጠይቆኛል። አሁን እኔ ወደ ምዕራፍ 6 ሄድኩኝ። ምዕራፍ 2 ቅድም ያለውን ቢሆን ኑሮ ማለት እንደዚህ ሽንታም አትገለባ። ለምን ትገለባ? አትሳደብ። እኮ የፈለግከውን አንደኛ ሳሙኤል ምዕራፍ 6 የፈለግከው እኔ እኮ ለአንተው ነው። ሁለቱን መመለስ ስለምችል የትኛውን ይፈልገዋል? አጥና አይሆን ስርዓት ነው ስመልስልህ የነበረው 15 ደቂቃ ላይ ልክልኝ አይደረግም። ቀጥል በደንብ ነው የሚደረግልኝ። ጨምርልኝ ደቂቃ አላልኩትም መሀል ላይ ኤርሚ ከዚህ በኋላ ያለው ጭቅጭቁ ነው የሰማችሁት ነው። ሌላ 15 ደቂቃ ይለቅ። ልቀቀው። አንደኛ ሳሙኤል ምዕራፍ 2 አላለም ስትል አልነበረ? ይኸው ቀጥል። ልቀቀው ብራዘር። ሁለት ጊዜ እኮ ነው ምዕራፍ 6 ያልከው። ልቀቀው። ሁለቴ ብሏል። ይቅርታም ጠይቋል። ከዛ በኋላ እኮ ነው የታረምከው። ድገመው ወይ ደግሞ ድገመው። ኤርሚያስ
ቪዲዮውን ይልቀቁ። ኤርሚ ሰምተሃል አይደለ? ድጋሚ ማሰማት እችላለሁ። አንዱን ደቂቃ ደግሜ ማሰማት እችላለሁ። በአንድ ደቂቃ ውስጥ 2 ጊዜ ነው ያለው። መሳይን ልቀቀው በለው። ቪዲዮ መሳይ ችግር የለውም። ቆይ 3 ያውሩ። እሺ ዳጊ ሰሙና ኤርሚ ብቻ ያውሩ። አንተ ቪዲዮ ለማሳየት ነው የገባከው። ሚውት አርጉልኝና አሊፋውን ሰምተሃል አይደለ? ለሊና ፍረድ ራስ ማን ተጣቀቢው አስወጣዋለሁ። እሺ አስወጣለሁ። በጣም ይቅርታና ቪዲዮ ልከተው ሙሉ ቪዲዮ እንደዚህ በቃ በቃ ሰምተናል። አሊፍ ተናገር አለቀ። እዚህ በኋላ ካወራ በቃ እኔ ዘረግፈዋለሁ። እሺ አንዴ ድገምልኝ ካላስቸገርኩ መሳይ። ከዛ መሳይ አንዴ ድገምልኝ። ማንም ሰው ጣልቃ እንዳይገባ ራስህ ፍረድ። ምክንያቱም እንደዚህ መከራከርም ስለማልፈልግ ማለት ነው። መሳይ ይቅርታ በጣም አንዴ ድገምልኝ። ከመጀመሪያው አድርገውና እሺ ጀምረዋል። ኤርሚ በደንብ እንድሰማ ፈልጋለሁ። 2 ጊዜ ነው ያለው። በደንብ አሊፍ ስማ በደንብ እሺ። ከይቅርታ ጋር ትንሽ ወደ ኋላ አድርገው። ደቂቃዋ ብለር ሆነች፣ ሰከንዷ ብለር ሆነች። ትንሽ ወደ ኋላ በቃ አሁን መልሰውና ክፈቱ። ይታያል። ትንሽ ወደ ኋላ እሺ፣ ይታያል። አሁን ልቀቀው። እሺ አሁንስ ልቀቀው። በቃ ልቀቀው። ይታያል። 14:59 ልቀቀው። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ አምስት ታነበው ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ተነበብኩት። አንደኛ ሳሙኤል አለፍ አይበቃም። ከዛ በላይ ላይ የሰማችሁ ጭቅጭቅ ነው። ነው አለፍ ቢ ኦነስት ልቀቀዋ። ቪዲዮውን ልቀቀውና ቪዲዮ ይይይታ 14 ሰከንድ ላይ አይደለ? 14 ደቂቃ ከ38 ሰከንድ ላይ አይደለ? ልቀቀው ቪዲዮውን። ለምን አትለቀው? ከዛ በኋላ ያለው ጭቅጭቅ እኮ ነው ኤርሚ። ምንም 2 ጊዜ እኮ ነው ልቀቀው። ምንም እዚህ 600 ሰው አለ እኮ። ኧረ ይታዘባቸው። ኧረ እባክህ ለምን አትለቀውም? ለምንድን ነው አጥፋ የምትለው? ሰሙ በቃ ዝም በል በቃ። እሺ አይደለም ኤርሚያስ፣ ለምንድን ነው ማትለቀው? ቪዲዮ አንተ እኔ ይቅርታ ጠይቀኝም አላልኩም። በቃ ጆሮ ይሰማል እኮ እንዴ እኮ ቪዲዮውን ልቀቁት እያልን ነው እኮ ነው። በቃ ሰማን እኮ ያለውን 4 ሰከንድ። አይ እንዲህ ሲለኝ ተሳስቼ ነበረ፣ ይሄን እንዲህ ነው ያልኩት ነበር አይደለ? እሱንም አስተካክላል ከዛ በኋላ እና ታዲያ አንተ አሁን አኪዩዝ ያረከኝ በምንድን ነው? እሱ አኪዩዝ ያረገኝ ነው ምዕራፍ 2 ነው ያልኩት። ምን እያለ ነበረ እሱ? 2 ጊዜ ምዕራፍ 6 ብለህ ከዛ በኋላ ነው እኮ ይቅርታ ምዕራፍ 2 እያልኩ ነው ብዬ ቀጥታ ውይይታ ዲስከሽናችን እንቀጥላለን አይደል? ከዛ በኋላ አስተካክላል እና ምንድነው አሁን እያወራህ ያለው? ማን ምዕራፍ 2 ይቅርታ ስለሱ አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 ከ9 ነው እያልኩ ስል ስንተኛ ደቂቃ ነው? ደቂቃውን ልቀቀውና አሁን እንስማው። አይደለም ሰማን እኮ በቃ ሰሙ በቃ ይቅርታ እስከ 4ቱን ደቂቃ ኤርሚያስ ይሄን 4ቱን ደቂቃ እንትን በለው ልቀቀውና በእኔ ይሁንብህ ዛሬ ልቀቀው ክፈተው በለው። እሺ ከዛም በኋላ እንዴት ይደጋገም እግዚአብሔር ምስክሬ ነው። ሰሙ ከዚህ በኋላ ማለት ነው እናቴ ትሙት ነው የሚለው። በጣም እያናደርከኝ ነው። ጆሮዬ እየሰማ ሰው ሁሉ እየሰማ ማለት ነው። ድርቅና ነው ያስከው። እኔ ልንገርህ እውነታውን። ይቅርታ የምን ድርቅና? ቆይ አይደለም በሰዓቱ አስተካክዬ ይቅርታ አንደኛ ሳሙኤል ምዕራፍ 2 ከቁጥር እንደዛ እያልኩት ነበር አይደል? አላስተካከልክም ያለ ሰው የለም። አስተካክለሃል። አዎ እውነት ነው አስተካክለሃል። ግን 2 ጊዜ ግን ማለት ነው አንደኛ ሳሙኤል ምዕራፍ 6 ብለሃል። እሱን እኮ ይቅርታ ብዬ አንደኛ ሳሙኤል ምዕራፍ 2 እልሃለሁ ብዬ ምዕራፍ 2ን አሳየኝ ስለው ነበር አይደል? እንደዛ ነበር አልተሳም ስናወራ የነበረው። እንደዛ ነው የምታስበው? ቆይ አንዴ ታዲያ ቀላል እኮ ነው ታዲያ። ቆይ አንዴ ዳጊ አንዴ ክፈተው የመጀመሪያው ዳጊን ሳይሆን እንትንን ክፈተው በለው። በቃ እዚህ ሚውት አድርግልኝ። ሰናይ ለምን 4ቱን እንትን ሚውት አድርግልኝ። ምን ልክፈት ኤርሚ? ያውኑ ቪዲዮ ክፈትልኝ ከመጀመሪያው። እሺ ኤርሚያስ ይቅርታ ቆይ አኪዩዜሽን ላይ ነው ያለው። ሚውት አድርግልኝ። ሚውት ኖርማሊ ለምን ይሄ እስከ 4ቱን ደቂቃ ታሰማው? ሚውት አድርግልኝ በቃ። ለምን 4ቱን ደቂቃ ጠይቄ ነው ዝም ያልኩት? ስማ ሚውት አድርግና ስማ። መጽሐፍ ቅዱስ ላውጣ አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ታወጣውና እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ዝጋው በቃ ዝጋው ዳጊ። አሁን ምን ምንድነው የምትለኛው እኮ? ምንድነው አሁን ጥያቄ? እዚህ ላይ ምንድነው ጥያቄ? ይኸውልህ ሰሙ አሁን ምን አለ መሰለህ፣ ከፈለክ ቪዲዮን እልክልሃለሁ። እኔ አንተ በማስወጣት ቪዲዮን ትልክልኛለህ አይደለም? አይ ቆይ ይቅርታ ኤርሚያስ፣ ምንድን ነበር እያልኩት የነበረው ቅድም በከፈተ ውስጥ?
ምዕራፍ 6 አላልኩም እኔ ምዕራፍ 2 ይቅርታ ምዕራፍ 6 ምዕራፍ 2 እየሰማህ ነው አይደለ? ምዕራፍ 2 ከቁጥር 6 እስከ 9 ነው ያልኩት ብዬ ይቅርታ ብዬ እዛው አስተካክየው ነበር አለ ቀጠልኩት። እሱ ግን ምን ሲለን ነበረ እኮ ቀጣዩን ክፍል አሳየን እኮ ቀጣዩን ክፍል አሰማና። ጭቅጭቅ ነው። ምንም ጭቅጭቅ አይደለም። ክፈተው ይከፈት። ጭቅጭቅ ከሆነ እኔ ልቀጣክ። ክፈተው ምን እያለ እንደነበረ መድኃኒት አለ ክፈት በለው። እስኪ እሺ መረጃ ስለሆነ እኮ ምንም መከራከር ክፈተው። እስከ 9 እስከ 11 ደቂቃ ያለው ይክፈት። ደቂቃሽ እንቅልፍ የመጣኛል 4 ደቂቃ ሰሙ። ክፈተው የለው መረጃ አይደለም። ኤርሚ ትፈልገኛለህ? ልቆይ ወይስ ልሰናበት? ዳይ ቴንኪው በጣም ሰላም ደሩ። እንትን በለው እንትን ይበል ኖርማል ይቀመጥ። ለምን ነው የሚወጣው? እሺ 4 ደቂቃ ቁጭ በልና ትወጣለህ ዳጊ። እሺ ክፈትልን መሰል 4 ደቂቃ ታገሰኝ። 4 ደቂቃ ነው። እሺ ኤርሚ ልርገመው። 4 ደቂቃ ክፈተው። 4 ደቂቃ 11 ደቂቃ። እሺ 4 ደቂቃ ኤርሚዬ መሳይ የከፈተው ዘታወሰን አስገባው እስቲ ከታች ኤርሚ ይክፈተውና እየሰማ ነው ማለት ነው። ዘታወሰን ያልከኝ እሺ ኦኬ ፕሌይ ላድርገው። ይሄ ኤዲት ያልተደረገ ነው እንደወረደ። በቃ 4 ደቂቃ ክፈትልን። ከ59 የሚላ ደቂቃ 14 ደቂቃ ከ59 የሚላ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ 5 ታነቦ ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው ያነበብኩት። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 ተገለባበጥከው። አንዴ አትደንግ። ነርቭ ስጠይቅም ነርቭስ ትሆናለህ እንዴ? እሺ ምዕራፍ 2 አሁን ኤርሚያስ ቤትን የምትመራበት ጊዜ ነው። አይ ነርቨስ አትሁን ያልኩት። ነርቨስ አትሁን ማለት መልስ አይደለም። የጠየቀኝ ምንድን ነው? አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው ወይስ ምዕራፍ? ይቅርታ ምዕራፍ 2 ከቁጥር 6 እስከ 9 እኮ እንደዛ መሆን አለበት። በስነ ስርዓት ጠይቃ ስትጠይቅ አሁን እኔ ወደ ምዕራፍ 6 ሄድኩኝ። ይቅርታ ምዕራፍ 2 ቅድም ያለውን ቢሆን ኑሮ በነገራችን ላይ ቤንጂ ማለት እንደዚህ ሽንታ አትገለባ። ለምን ትገለባ? ኤርሚ ከዚህ በላይ አላጫውተውም። ስድብ ስለሆነ አላጫውተውም። ብራዘር ምንድን ነው የምቀጥለው? ኖ ኤርሚ አምሶ ከዚህ በኋላ ያለውን ራሱ ቪዲዮን አንፈልገ ማጫወት ትችላለህ። መጽሐፍ ቅዱስ ከማንበብ በፊት ማለት ነው። መጀመሪያ አንደበት የተቀደሰ ሲሆን ነው መጥተህ ማውራት የሚችል ሰው። ኢትስ ኦኬ በቃ ከዚህ በላይ ነው አላጫውተውም። እሺ ብለሃን 4 ደቂቃ ስትባል እሺ ብለህ ነበረ። አንዴ ልቀቀው። አትዋሽ። ሾሮ በቃ ነው። ምንም ይዋሽ ነገር የለም። አሁን ነገር እኮ እናንተ ታሳኛላችሁ። ችግር የለም። ልቀቀው ልቀቀው። መሳይ ብትከፍተውም ችግር የለውም እኮ። እሺ ብለኝ ነበር መጀመሪያ ላይ አይደል? ዳጊ ስላለኝ ነው የምከፍተው። ኖ እኔም እኮ እሺ ብለኝ እኮ ነው አይደል? እኔ ቁጭ ብዬ እየሰማሁኝ ነበር። እንቅልፍ ነው ጥያቄው እኮ የፈለግከው ነው። አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው። እኔ እኮ ላንተው ነው ሁለቱን መመለስ ስለምችል ነው የፈለግከው። 15 ደቂቃ ላይ አትና አይሆነ ሰዓት ነው ስመልስልኝ ነበር። 15 ደቂቃ ላይ ልክልኝ አይደረግም። ቀጥል የጀምብ ነው የሚደረግልኝ። ጨምርልኝ ደቂቃ አላልኩትም። መሀል ላይ ኤርሚ የሚያወራበት ሰዓት ነበር። ቀጥል። ይቅርታ እኔ እስካሁን ጥያቄ ስጠይቅ ያሾፍክ ስለሆነ ጥያቄ ደቂቃውን ወደኋላ መልስልኝ ኤርሚያስ። አይደል መጀመሪያ ወስን። 6 ነው የፈለግከው ምዕራፍ 2 ነው የፈለግከው። በመጀመሪያ ኤርሚያስ ሰዓቴን መልስልኝ መለስ ብሎ ነገር የለም። እያወራ ነው እናንተ እያወራ ነው። ጀመር ለእነ ዳጊ ለእነ ኤርሚያስ አታግዝ ኤርሚያስ። ደቂቃዬን መልስልኝ። 15 ደቂቃ ላይ ልክልኝ። ደቂቃን ቀጥል። ተጫወት ዝም ብለህ እንትን በል መጠይቀው በጣም ብዙ ጊዜ ታገለ ጥያቄ ጋር ይች ነርቨሱን እኮ ስጠይቅም ነርቨስ ረጋ ብለህ ጥያቄን ጠይቅ። ሰሙ ረጋ ብለህ ጥያቄን ጠይቅ። ታለቀ ነገር አለው። ተረጋጋ እንጂ ሌላ ነርቨስ ውስጥ ነው ጥያቄን እንዳትጠይቅ እየተደረግኩ ጠይቅ። ጥያቄ አክሊል ድል በድል ሚውት አድርግልንና አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 እግዚአብሔር ያድናል፣ ይገድላል፣ ወደ ሲኦል ያወርዳል፣ ያወጣል። እግዚአብሔር ወደ ሲኦል ያወጣል ያወርዳል ብለህ ታምናለህ? ጥያቄ ይሄ ነበር መጀመሪያ። ስለዚህ ከዚህ በኋላ ወደ አንደኛ ሳሙኤል ምዕራፍ 6 አንሄድም ማለት ነው አይደለ? 2 ላይ ብቻ ነው ያለው። እሺ፣ ስለዚህ አንደኛ ሳሙኤል ምዕራፍ 2 ብቻ ነው። እባክህ
እንዲህ የሚያደርግ ከሆነ አንድ ኖ ኖ ቀጥል፣ ችግር የለውም። ሁለት ነው ካልክ እኔ በፈለግከው በሁለቱም ደቂቃዬን እስቲ 11 ይላል እግዚአብሔር ይላል። ወዳጄ አንብቤ ነው የጠየቅኩት። ጥያቄውን መልስ። ኦኬ ላንብበው። የትኛው እንደሆነ ማወቅ አለብኝ። እግዚአብሔር ይገላል ያድናል፣ ወደ ሲኦል ያወርዳል። እዚህ ጋር እያልኩ የተቀበልኩ ያነበብኩት ላንብበው። አንድ መልስ ሳላነብማ አልመልስም። ምን እንደምትጠይቀኝ ማወቅ አለብኝ። አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ነው እንዴ? እሺ እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣል ይላል። ይሄን የፈለከው ጥያቄ ጠይቃለሁ። ጥያቄው መልስ። ምንድን ነው ጥያቄ? የጠየቁን ጥያቄ መልስ። ሳሙ ደቂቃው ካልተመለሰልህ እንዳትጠይቅ። ጥያቄን አቁመው። 15 ደቂቃው እንደ አዲስ ካልተመለሰልህ እንዳትጠይቅ። አቁመው ሳሙ፣ አቁመው። እንደዚህ አይነት ቀልድ ብልግና ነው የሚሰው ኤርሚያስ ግን በጣም ነው የምታሳፍረው። ኤርሚያስ ሚዎች አድርጉት። በጣም ታሳፍራለህ። እግዚአብሔር ታሳፍራለህ። እኔ እጨምርልሃለሁ ካልኩ አንተ ጠይቅ ካልኩ መጠየቅ ነው። ሌላውን ለምን ትሰማለህ? ጠይቀውን እኔ ደቂቃ ጨምርልሃለሁ። ጠይቅ። እየሰማሁ ነው። ኦልሬዲ ደቂቃውን ካየው ከስር 4 ደቂቃ ከ10 ሰከንድ ይላል። ቀጥል ወይስ ኮመንቱን ኦፍ አድርገው? በቂ ነው፣ በቂ ነው። አመሰግናለሁ። እግዚአብሔር አክብርልኝ ሁላችሁንም። ቴንክ ዩ። ሰላም። ኦኬ ዳጊ ቻው። ቴንክ ዩ። ዳግም ከመውጣት በፊት ግን እኔ ትንሽ የተወሰነ ነገር ማለት ስለምፈልግ ማለት ነው። ምክንያቱም ወጣልኝ ዘተውስ ከስር ሆኖ ይሰማል። ቀጥል። ውይይቱን እኮ እኛም ስንሰማ ነበር። ረጅም ሰዓት ስንሰማ ነበርና ሰናይተው እንጂ ስነ ስርዓት ተው እንዴ። ስነ ስርዓት ምንድነው? በቃ ተው እንጂ ያውራበት። አንተም ስትፈልግ አውራ እንጂ እሱን ብቻ እየተከታተልክ ዝም በላይ አይባልም እኮ። ትልልቅ ሰዎች ነው እኮ። ምንድነው ኤርሚ? ይኸውልህ ዝም ብለህ ሰናይ ነው ሚት ሲያነሳ። አይ በቃ አሁንማ ነገርኩት እኮ ይሰማኛል። ታላቅ ወንድሜ ነው ይሰማል። ኤኒዌይስ በቃ ጨረስን። ሰሙዬ እኔ ይቅርታ ጠይቀኝም አልልም። ታላቂ ነው። ይቅርታ ዘታውስ ቀጥል። የዘታውስ ሐሳብ ይስጥና እሺ ዘታውስ ምን እንደነበረ ይኸው ያብራሩታል። እስከመጀመሪያም ስለነበር ችግር የለም። ያው መሳይ ማስረጃ ቅርቧ ሳይቷል እኔ የነበረው ማለት ልክ ዳግም የሚጠይቅበት ተራ ላይ ሲደርስ ሰሙ ጥያቄውን አነሳ። በትክክል ሰምቶታል ጥያቄው ማለት ነው ዳግም ማለት ነው። ነገር ግን ጥያቄውን መመለስ ላይ አልነበረም ፎከስ ያደርግ የነበረው ማለት ነው። ጥያቄውን አቮይድ የማድረግ እና ሰዓቱን የመግደል እንትን ነበር ሲያያዝ የነበረው። አንብቦ የጠየቀውን ጥያቄ እኔ አንብቤ ነው መመልስልህ ብሎ ሌላ ኤክስትራ ታይም ለመውሰድ የሄደበት ርቀት ነው ጭቅጭቁን ያስነሳው እንጂ የሰሙ እንትኑን ምንድነው ምዕራፉን መሳሳት አልነበረም መጀመሪያ ላይ ማለት ነው። እኔ ምን አልኩት? ሶሪ ብሎ አንድ ጊዜ ኤርሚያስ አንድ ጊዜ ነው ምዕራፉን እኮ ሰሙ እኮ ተናግሯል እኮ ምዕራፍ 2 ነው ብሎ እንትን ሲለው ይቅርታው ምዕራፍ 2 ብሎ ነግሮታል፣ እንትን ብሎለታል። ስለዚህ ጥያቄው ላይ መቀጠል ነው ያለበት እንጂ ጥያቄን አቮይድ እያደረገ ሰሙን ፕሮቮክ እያደረገ ኢሞሽናል ካደረገው እናንተን ካለው በኋላ ጥሎ ወጣ ማለት ነው። ገባህ አይደል? ጥሎ ነው የወጣው፣ ራሱ ነው ጥሎ እንትኑን የወጣው እንጂ ጥያቄው ትክክል ስላልነበረ አይደለም፣ ጥያቄውም ስላልገባው አይደለም። ዳግም ማለት ነው ስለምናውቀው ነው፣ ይሄንን ነገር ስለምናውቀው ነው። ዘተውስ ይኸውልህ ምን አለ መሰለኝ ያው ስቴት መስጠት ፈልጌ ምናምን ነገር ሳይሆን እዛ ቦታ ላይ እኔ ተደጋጋሚ ሰዓት ለሰሙ ይሄ ምንድነው ቴንሽን ነው ወይም ደግሞ ተናደ እንትን አትበል እያለው ነበረ። የሱን የሚናገረውን ቃል እኔ እየሰማው ነው። ሁለተኛ ነገር ደግሞ ደቂቃው እየሄደበት በነበረበት ሰዓት ላይ ዝም ብለህ ጠይቅ ነው ያልኩት። በቃ ጥያቄውን ላይ መጠየቅ ነው፣ ማለፍ ከፈለገ ማለፍ ነው። እኔ ደግሞ ዳጊ የሚያደርገውን ነገር ስለማውቅ ወይ ደግሞ እያደረገ ያለውን ነገር እያየው ስለሆነ በኋላ ላይ ጨምርልሃለሁ ብየዋለሁ። ምክንያቱም የሚወስድበትን ሰዓትና እሱም እያላገጠ ከሆነ እኔ ደቂቃ ጨምሬ እንደምሰጠው እርግጠኛ ነበርኩ። ስለዚህ ምን ማድረግ አለበት? ዝም ብለህ ጠይቅ እያልኩት ነበረ። ኦኬ። ከዛ በፊት ግን የተነጋገርነው አንድ ቃል አለ። ማንም ሰው ማንንም ሰው እንዳይሳደብ ብያለሁ።
አንድ ሰው ተነስቶ ኦርቶዶክስ እንዳይሳደብ፣ አንድ ሰው ተነስቶ ጴንጤ እንዳይሳደብ። ማንኛውም ሰው ከታች ቁጭ ብሎ የሚቀመጠው ሊማማር ነው። በቃ ሊማማር ከሆነ እናንተ ያላችሁን እውቀት ለእኛ ያሳዩና እኛ እንማር ነው ያለው። በዛ መካከል ግን ምን እየተፈጠረ ነበረ? ሳሙ ቀድሞ ምን አለ? ተሳደበ ማለት ነው። ነርቨስ ሆነ ማለት ስድብ አይደል? ኤርሚያስ እስኪ ንገረን። ይሄው ነርቨስ ሆነ አታዩ? ነርቨስ ሆነ እንዴ ሲል ነበር ማለት ይኸውልህ፣ ነርቨስ አትሁን ማለት ምን ማለት ነው? እስኪ ነርቨስ አትሁን ማለት እንዴ በቃ ስሜታዊ አትሁን። ነርቨስ አትሁን ማለት ስድብ መሆኑን አታውቅም ኤርሚያስ? አይ እኔ አክል ታዲያ አንተ ከተናገርከው ስድብና አንተ እሱ ካለ ነገር ነው። መጀመሪያ ስድብ ተሳድቤ ነበረ። መጀመሪያ አልተሳደብኩም። አራቱን ደቂቃ ምንም እንዳልተሳደብኩ እንድታቅ ነበር። አራቱን ደቂቃ አልተሳደብክም። ግን እሱ ደጋግሞ ነርቨስ ሆነ። ነርቨስ አትሁን እንጂ ነርቨስ። እኔ ጥያቄ እየጠየቅኩ ነው። ፕሊስ ፐርሰናል አታክተውና ፕሊስ ጥያቄ መልስ። እየለመንኩት ነበር አይደል? ከዛ በኋላ ነው አይደል ዳጊ ጥሎ የወጣው። ከዛ በኋላ ምን አላችሁ? ሰሙ ተሳደበ ብለህ ፖለቲክስ ሰራ ስታፒት ነው ያልኩህ ስል ከዛ ነው ተሳድቧል። የታል 4 ደቂቃውን ሰማሁ አይደል? ምን አይነት ስድብ ሰማክ? ከሱ ስድብ ውጪ ከዛ በኋላ ተሳድቧል። ከዛም በኋላ ተው፣ ከሱ ስድብ ውጪ እኔ ምን አትስደብ፣ ፐርሰናል አታኩን ተው እያልኩ ስለው ነበር አይደል? ለምን አላስቆምኩም? ምንም አላለም እኮ ነርቨስ አትሁን ያለ በቃ ነርቨስ አለመሆኑ አይደለም። በጣም ይቅርታ፣ በሰዓቱ እኔ ነርቨስ ነበርኩ እንዴ? እኔ እሱን ራስን የምታውቀው አይ ኤርሚያስ ነው። አይ ልክ አይደለም ኤርሚያስ። ምክንያቱም ዳግም እኮ ልክ ሰሙ ጥያቄውን ሲያነሳ ነው ገና ጥያቄውን ሲያነሳ ምዕራፍ 6 ብሎ እንትን ሲል በጣም ነርቨስ ሆነሃል እንትን ብለሃል። እንትኑን እንኳን ምዕራፉን እንኳን በስትክክል እንትን እያልክ አይደለም። ካምዳውን አይነት የሆነ ፕሮቮክ የሚያደርግ አይነት ንግግር ነው ሲናገር የነበረው እንጂ ሰሙን በቅንነት አይደለም። ቆይ ሰሙን በቅንነት ለማስተካከል ወይ እንትን ለማለት አይደለም። ሶሪ ብሎ ሰሙ ዲስከሽኑ እንዲቀጥል ለማድረግ ሲጥር ማለት ነው እንትና ዳግም ቱ ዘ ሪቨርስ እሱን አታክ የማድረግ ነገር ነበረ ሲያደርግ የነበረው ማለት ነው። ይሄ ኦፌንድ ያደርጋል ማንንም ሰው። እኔንም እንደዛ ብትለኝ ኦፌንድ የዳግም ጥፋት ነው፣ ምንም ጥያቄ የለውም። ለምንድን ነው የዳግም ጥፋት የሚሆነው? ምዕራፍ 6 እያሉ አይደለ እንዴ እኮ ሶሪ አለ ሰሙኮ ሶሪ አለ ያ ምዕራፍ 6 ሚዛናዊ እንሆን ሁላችን። አንተ እኮ ወዳም 10 ሰከንድ አልፈጀ። በጣም ይቅርታ ምዕራፍ 2 ብዬ እኮ ምዕራፉን ስነግረው እኮ ነው። ከዛም ፕሮቮክ 6 ልክፈት ምዕራፍ 2 ከቁጥር 6 እያልኩት እንደውም ሲጀመር ይሄን ቶፒኩን ምዕራፉን ራሱ እኔ ነኝ ያነሳሁት። ማንን ለጎንደሬው አንብብልኝ አልኩት። ሲጀመርም እኔ እንትኑን ያነሳሁት እኔ ነኝ። ሁለተኛ ነገር ደግሞ እኔና እሱ ጥያቄና መልስ እንትን ስንል በጣም እየተሳደበ ነበር። ፐርሰናል አታካቁም ስለው ነበር። ኦኬ አሁን ኦሬዲ ዞሮ ሁኔታችን ጨርሰናል። ሁላችንም ደህና ደሩልኝ። እንገናኛለን ነገ። ይቅርታ ኤርሚ ዊዝ ኤክስኪውዝ ያለ 15 ደቂቃ ጠየቀ። በሰሙ ሰዓት ላይ 15 ደቂቃ የራሱን ታክቲካል ወይም ፑር የሆነ ሳይኮሎጂ ተጠቅሞ ላለመጠየቅ ሄደ። ሰው እዳ አለበት ማን ዳጊ 15 ደቂቃ ትጠየቃለህ። አልጠየቅም ካልክ ደግሞ እዳ አለ እወጣለሁ ብሎ ተናግሮ